ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። የአሜሪካን ከፍተኛ ባለስልጣናት ኢትዮጵያን በሚጎበኙበት ወቅት የሚናገሩት ኢትዮጵያ ያለችበትን ነገር አያንጸባርቅም ሲል መድረክ መግለጫ ወጣ። የወያኔ ዝግ ስብሰባ አሁንም በንትርክና በጭቅጭቅ ቀጥሏል። ኢንተርኔት በአማራና በኦሮሚያ ክልል ተቋረጠ። ሰላም ጤና ይስጥልኝ እንደምንላችኋል። ዜና እናሰማለን። ከዜናዎቹ ጋር ኢዮባይሰነኝ ዜናው ሲተነተን እንሆ። በአማራና በኦሮሚያ ክልል የስልክ ኢንተርኔት አገልግሎት ያስቸኳይ ጊዜ አዋጁን በአወዛጋቢ ሁኔታ ከታወጀ ጊዜ ጀምሮ ሙሉ በሙሉ ተቋርጧል። መረጃን በፍጥነት ለማግኘት እንዲሁም ሐሳብን በነጻነት ለመግለጽ ህዝብ የሚጠቀምባቸው መሳሪያዎች አንዱና በዋናነት ኢንተርኔት እንደሆነ ቢታወቅም መንግስት በኢንተርኔት ላይ ከፍተኛ አፈና እያደረገ እንደሚገኝ ተነግሯል። በኢትዮጵያ ህዝባዊ ምተኝነትና አገዛዙን በመቃወም የሚደረጉ እንቅስቃሴዎች ለመገደብ ይህንን የኢንተርኔት አፈና ሆን ብሎም እየተደረገ እንደሆነ ዜጎች ይገልጻሉ። መንግስት የስልክ አገልግሎትን በማቋረጥና በኢንተርኔት ቤቶች ሰላዮችን በማሰማራት ዜጎች ሐሳባቸውን በነጻነት እንዳይገልጹ እየሰለለና እያሰቃየ ይገኛል። ኢንተርኔት ቤቶች ውስጥ ሰላይ በማስቀመጥ የሚከፈተውና የሚመለከቱትን ድረገጾች በሰላዮቻቸው እየተመለከተ ዜጎች እየታፈኑ እየተደበደቡና እየታሰሩ ይገኛሉ። ኢትዮጵያን የሚጎበኙ የአሜሪካን ከፍተኛ ባለስልጣናት የሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታውቋል። ኢትዮጵያን የሚጎበኙ የአሜሪካን ከፍተኛ ባለስልጣናት የሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳተ ወይም የተዛባ መልእክት ያስተላልፋሉ። ኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ አስታውቆ መድረኩም በአዲስ አበባ የሚገኘው የአሜሪካን ኤምባሲ ይድረስ ባለው ሰሞኑን ባወጣው ግልጽ ደብዳቤ የቀድሞው ፕሬዝዳንት ባራክ ኦባማ እንዲሁም ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት በቅርቡ ከስራቸው የተነሱት ሬክስ ቲለርሰን ሁለቱም ወደ ኢትዮጵያ መጥተው የተናገሩት ኢትዮጵያን የሚገልጽ አይደለም ሲሉ መድረኩም መግለጫ ወጥቷል። የኢትዮጵያ ህዝባዊ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በያዝነው ሳምንት መጀመሪያ ቀን አንስቶ በዝግ ስብሰባ እያካሄደ ይገኛል። ከምክር ቤቱ የሚወጡ አንዳች መረጃ ባይኖርም አንዳንዶች ግምታቸውን እየገለጹ ይገኛሉ። በዋናነት የፓርቲው ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር ይሰይማል ተብሎ ቢጠበቅም ኢህአዴግ ምክር ቤት ስብሰባውን ያላንዳች ውጤት እየቀጠለ ይገኛል። አጋር ድርጅቶች ኢህአዴግን ሰንገው እየተከራከሩት ቡጢ ቀራሽ ክርክሮች እየተካሄዱ ይገኛሉ። አገሪቷም መስቀለኛ መንገድ ላይ እንዳለች የሚገልጹት አጋር ድርጅቶች ህወሓት ሊያስብበት ይገባል የሚሉም አሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን።
sakarasasa ababil batu kaza wena kuma kaza abani dua abanu ababil batu basa abani dua abanu ababil batu basa amadu komoke odesbi adambasi dukasa ababi atauza ote kujizanisa sinani kuba sena kube famela batakasa sinani kuba sena kube famela batakasa Masadi dula laga oninje irasa saka welu ni galabata sakambani tolle di daranyata armenyate misadarabate armengala chitegala ichise galana yedi bilmantu gala armengala chitegala ichise galana yedi bilmantu gala malo Padudale ke sakarsi sakarasasa ababil batu kaza wena kuma kaza abani dua abanu ababil batu basa abani dua abanu ababil batu basa amadu komoke odesbi adambasi dukasa ababi atauza ote kujizanisa sinani kuba sena kube famela batakasa sinani kuba sena kube famela ሰሞንኛም ሞቅ ደመቅ ብዙዎች የሚያወሩት የሚነጋገሩበት የኦሮሞም ነጻነት ግንባር በኦሮሚያ ውስጥ ዘልቆ ገብቷል የሚባለው ነገር ገሚሱን ሲያስደነግጥ ኦሮሞዎችን ደሞም አስደምሟል። አንዳንድ ኦሮሞዎች ከመደንገጥ የተነሳ ግማሹ በጥርጣሬ የሚመለከታል። አንዳንዶቹም ቀናት አይሉት ምቀኝነት የሚያንዘፈዝፋቸው በርከት ብለዋል። የኦሮሞ ነጻነት ግንባር ኦሮሚያ ውስጥ መግባት ለምን አስፈለገም የሚሉ አሉ። መከላከያ ሰራዊት በውጥረት ውስጥ ይገኛል። በካምፕ ውስጥ የሚገኙ የአማራ የኦሮሞ ተወላጆች ታፍነው እንደሚገኙ ይነገራል። ጥቂት ታማኝ የሆኑ የኮማንድ ፖስቱን አስጠባቂዎች በኦሮሚያና በአማራ እንዲሁም በአንዳንድ ቦታ እየተንቀሳቀሱ ይገኛሉ። ሌሎቹም በመከላከያ ሰራዊት ታፍኖ ይገኛል ይላሉ። ከመከላከያ ሚኒስቴር ያገኘነው መረጃ
ቄሮም ማን ነው? የቄሮም ዓላማ ምንድነው? አንዳንዶች የቄሮን ትግልን ወደ ሌላ ለማሻገር የሚጥሩ ብዙዎች ናቸው። ቄሮም ማን ነው? እንዴት ተመሰረተ? ህዝባችን ጌታችን ነው፣ ከዚህ በኋላ የምንሰግደው ለህዝባችን ነው ያሉት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ታድሶም ይጠይቃሉ የሚባል ነገር ይነገራል። ታድሶን የሚፈልገው ህወሓት ወይስ ኦፒዶ? የኦሮሞ ህዝብ በምን መልክ ይረዳዋል? ጥልቅ ታድሶም የኦሮሞ ህዝብ እንዴት ገመገመው? እንዴት ሳየው? ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች፣ የከበረ ሰላምታዬ ባላችሁበት ይድረስ። ዛሬ እንግዶች ጋብዣለሁ። አቶ ጀማል ኢብራሂምና ዶክተር ሩንዳሳ እሸቴ ከኛ ጋር ቆይታ ያደርጋሉ። መልካም ቆይታ። የጀመርነውን ዜማ አየር ላይ አውልና ደግሜ እመለሳለሁ። መልካም ቆይታ። Almakiya farmatabiya boda kujebe abe lal babo abo lal babo wana todo beya komel sumakenya flakele sani tabe boyo lal babo abo lal babo Almakiya farmatabiya boda kujebe abe lal babo abo lal babo wana todo beya komel sumakenya flakele sani tabe boyo lal babo abo lal babo ተወዳጁን ድምጻዊ ከድር ምርቱን ስለ ዜማው ከልብ እናመሰግናለን። አገር ቤት እየተካሄደ ያለውን ህዝባዊ እንቅስቃሴ የሚመራው ማን ነው? በውጭ አገር ተቀምጦም አገር ቤት የሚካሄደውን ህዝባዊ እንቅስቃሴ መምራት ይቻል ይሆን? መልካም ቆይታ። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። Yes, Rudasato. Galatomi Yob Namasaganadam, Antam Gideon was just like up the skin, but I'm Namasaganadam.
አየዮብ አንተም ከነባልደረቦች ሰይፍ ነበልባል ላይ የምትሰሩ ሰዎች ለህዝባችን የምትሰጡትን አገልግሎት ሁልጊዜ እያደነቅን ስለጋበዛችሁን እኔም አመሰግናለሁ። መልካም እናንተም ስለመጣችሁ ከልብ አመሰግናለሁኝ። እንደው ዶክተር ሩንዳሳ በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ውጥረት ሀገሪቷን ወደ አልተፈለገ መንገድ እየመራት ይገኛል የሚሉ ብዙዎች ናቸው። በአሁኑ ወቅት ያለው ኢትዮጵያ ውስጥ ያለው የፖለቲካ ትኩሳትን እንዴት ይገመግሙታል? ዋል እንግዲህ ያው አሁን ያልከው ድምዳሜ ትክክል ነው። ምክንያቱም የወያኔ የመውደቂያ የመጨረሻ ዘመን የትግሬዎች የበላይነት የመጨረሻ ዘመን ያከተመበት ዘመን 2018 በትክክልም ያከተመለት ነው። ከብዙ አቅጣጫ ስታየው የኦፒዲኦ መነቃቃት ሙሉ በሙሉም ባይሆን የኦፒዲኦ ከጌቶቻቸው ጋር ተመልሰው አንገት ለአንገት መተናነቅ፣ የኢኮኖሚ ውድቀት፣ የህዝብ ብዛት ማሸቀብና የውጭ ዲፕሎማሲ ከእጃቸው መውጣት ማአት እንትኖች አሉ። መስፈርቶችን ዝም ብለን ካየን ይሄ ብቻ ሳይሆን ሌሎች ማንኛውም ዲክቴተርሺፕ በሚወድቅበት ጊዜ ምን እንደሚያደርግና ምን እንደሚናገር በደርግ ጊዜም ወይንም ከሌሎች ከቱኒዚያ ይሁን ከተለያዩ የዲክቴተሮች ውድቀት ብናየውና የእነዚህ ሰዎች ባህሪ የነሱ ቲቪት የነሱ ትሁት የነሱ የሚጨብጡትን ማጣት ያ ሁሉ ተካቶ ሲታይ በርግጥ ወደ ማይሆን አቅጣጫ እየሄደ ነው። ግን ደግነቱ ምንድነው? ህዝባችን መናወር ይችላል። ስለዚህ ሀገሪቷ ወደ ማይሆን አቅጣጫ ልትሄድ ነው የሚባለው ነገር አጉል ዝም ብሎ ቅዠትና ወያኔዎች የሚነዙት ይመስለኛል። ምክንያቱም ህዝቡ አብሮ መኖርን የለመደ ህዝብ ነው። እንደ አረብ አይደለም። እንደ የመን ሊሆን አይችልም። እንደ ኮሶቮ ሊሆን አይችልም። በጣም ደግ ህዝብ ነው። በተለይ የኦሮሞ ህዝብ በጣም ደግ ነው። ማንም ሰው የሚመሰክርለት ነው። ከማንም ጋር መኖር ይችላል እና ሀገሪቷ ስሉ ደግሞ ያንን የሆነ ማፕ አይተው አራት እግር ከተውለት ግዑዝ የሆነ ነገር ተነስቶ የሚሄድና የሚወድቅ አድርጎ የሚገምቱ የዋሆች አሉ። ነገር ግን ሀገሪቷ ሲባል ህዝቡ ምንድን ነው የሚሆነው ይገዳደላል ወይ ብሎ መጠየቅ ይሻላል። ግን ህዝቡ አይገዳደልም። ያከተመለት ጉዳይ ነው። ዞሮ ዞሮ ነጻነት ጮራ የታየበት ነው። ያ ደግሞ ህዝባችን ለኦሮሞ ህዝብ ጀግንነት ኩራት ይሰማኛል። ባደረጉት ተጋድሎ ትልቅ ኩራት ነው የሚሰማኝ ለመናገር። መልካም አቶ ጀማል እንግዲህ ህዋት በአሁኑ ወቅት እየተፈረካከሰ እንዳለ ቢገለጥም የህዋት ባለስልጣናቶች እንደው መጀመሪያ ካነሳው ጥያቄ ጋር ተያይዞ ይሄንን አንድ ላይ እንዲመልሱልኝ ነው። አራቱ እህት ወይም ተለጣፊ ድርጅት ብንለው ይሻላል። እነሱ እንደሚሉት ከሆነ አቶ ስዩም ሲገልጹ የሆነ መሀላችን ልዩነት ቢኖርም የፖለቲካ ወይም የአቋም ልዩነት የለንም፣ ጊዜያዊ ችግሮች አሉ፣ ችግራችንን መፍታት እንችላለን የሚሉ ነገር አለ። ህዋት እውነት ችግሩን ፈቶ በእግሩ መቆም ይችላል ይሉኛል? በጣም ጥሩ ጥያቄ ነው። እንግዲህ ያለፉትን 3-4 አመታት በተከታታይ የነበረውን ነገር ለተመለከተ ሰው መመልከት ብቻም ሳይሆን በተለይ ባለፉት 3 ወራት ውስጥ የወያኔ ድምዳሜ መጨረሻ ላይ የደረሱት ናሽናል ሴኩሪቲ ፕላን ብለው አይ ቲንክ ሴፕቴምበር እና ኦክቶበር ላይ ያወጡት ዶክመንት ነበር ወደ 26 ገጽ ያለው። ሙሉ በሙሉ ስርዓቱ እንደበሰበሰ ከነሱ ቁጥጥር ውጭ እንደሆነ ስርዓት አልበኝነት በራሳቸው በድርጅታቸው ውስጥ በጣም እንደበዛ፣ በህዝብ እንደተጠሉ፣ በህዝብ እንደተሰፉ፣ ከአሁን በኋላ ህዝብን በፖለቲካዊ መልክ ራሳቸውንም ሆነ ህዝቡንም ሊያስተዳድሩ እንደማይችሉ ውስጣቸው እንደበሰበሰ በጽሁፍ ይሄ ቃል በቃል እነሱ ያሏቸው ነገሮች ናቸው። በስብሰናል፣ ምንም ነገር የቀረን ነገር የለም። ስለዚህ በፖለቲካ በኩል ተሸንፈን አልቆልናል። አንድ የቀረችንና ልንሞክር የምንችለው እድል ያለችን በደህንነትና በወታደሩ የፖለቲካ ኪሳራችንን ለመጠገን እንሞክራለን የሚለውን ዶክመንት ራሳቸው ናቸው ያወጡት። ያም አውጥተው ደግሞ እንዳልተሳካላቸው 2 ጊዜ በ2 አመት በማይሞላ ጊዜ ውስጥ
አስቸኳይ ጊዜ አዋጅ ብለው ራሳቸው ደንግገው ሁለቱም ሳይሳካ መቅረሱን እናያለን ከህዝብ ጋር ተጋጭቶ ነው ያሉት ከህዝብ ጋር መጋጨታቸው ብቻ ሳይሆን አሁን ቀደም ያልከው ራሳቸው የሰሯቸው አሻንጉልቶች የኛ ውሾች እኛ ያሳደግናቸው ውሾችም ተወልሶ እየነከሱን ነው ስለዚህ መኖር አልቻልንም የሚል ተስፋ የቆረጠ አይነት አካሄድ እየሄዱ ነው እነሱንም ደግሞ ለመጨረስ በቅርብ ጊዜ እንግዲህ እርምጃ እየወሰዱ ነው የምናየው ሁሉ ነገር ከቁጥጥራቸው ውጭ ሆኗል በህዝብ 95% የሚያክለው ህዝብ I think ትግራይ ውስጥ ምንም ድጋፍ ያላቸው አይመስልኝም ምናልባት በትግራይ ውስጥ ሰው እንደሌላው አመፀኛ ሆኖ አለመነሳቱን ብዙ ባናይ እዛም ድጋፍ ያላቸው አይመስልኝም ሙሉ በሙሉ የወያኔው ማንተን ወድቋል አንድ ለአምስት ብሎ እነሱ ድሮ ያደራጁት ምንም ነገር የለም ዛሬ አንድም ሰው የሚደግፋቸው የለም የመጨረሻ መሬት ገባታቸውን ባላው የወታደር አቅም እንቆጣጠራለን ብሎ ነው እንጂ አሁን የምንቀሳቀሱት I think እነሱ ያሳደጓቸው ልክ እነሱ እንደምሉት የኛ ውሾች ራሳቸው እየነከሱ ነው የሚሉት ራሱ እዛ ደረጃ ላይ እየደረሰ ነው መስለኝ እንግዲህ አካሄዱን እናየዋለን በስብሰባ ተቀምጠው ስብሰባ ድሮ በአንድ ቀን ሰውን አስጨብጭቦ የሚሄዱ ሰዎች ዛሬ አንድ ወር ሁለት ወር 3 ሳምንት 4 ሳምንት እየፈጁ ነው የሚወጡት ድራማም ሊሆን ይችላል በርግጥ ነገር ግን ይሄን ሀሊም ያስፈልጋላቸው አይመስለኝም therefore ስርዓቱ ልክ እነሱ እንዳሉት በስብሶ የመጨረሻ ደረጃ ላይ እየደረሰ ነው መስለኝ ብዙ እድሜ ያለው አይመስለኝም ካሁን በኋላ ዶክተር ሩንዳሳ ሲገልጹት ኦፒዶ ቀደም ሲገልጹልኝ የኦፒዶ የተወሰነ ኃይል የመነቃቃት ሁኔታም በህዋት ላይ ችግር እየፈጠረ እንዳለ ገልጸዋል ኦፒዶ ደግሞ ኢሊፎርም ወይም ጥልቅ ታድሶ እየተባለ እንደታደሰና ከህዋት ጋር አብሮ የመቀጠል ሁኔታ የሚባል ነገር አለ እንደው ከዚህ ጋር አያይዘው እንዲመልሱልኝ የምፈልገው ኢሊፎርም ወይም ጥልቅ ታድሶን ማን ነው የሚፈልገው ህዋት ነው ኦፒዶ ነው ምን ማለት ነው ጥልቅ ታድሶ የኦሮሞ ህዝብስ እንዴት ነው የተረዳው ከብዙ ጊዜ የሚናገረው አቶ ለማ መገርሳም የኛ ጌታ ህዝባችን ነው ለህዝባችን ነው የምንሰግደው ሲሉ በተለይ በውጭ ያለው የኦሮሞ ተወላጅ ህዋት ወይም ኦፒዶ ለውጥ እንደሚያመጣ አድርገው ሲገልጹ ነበር ኦፒዶ ተለውጧል ኦፒዶ ራሱ ነፃ ወጥቷል ከህዋት ነፃ ወጥቷል ይባላል እውነት ታድሷል ምን ማለት ነው መታደስ ጥያቄ ነው አንደኛ ነገር ሪፎርም ማለት ኮስሜቲክ ቼንጅ ነው ሱፐርፊሻል የሆነ ጊዜያዊ ለውጥ ወይንም ደግሞ ስርዓቱ ህዝቡ የጠላበትን ምክንያቶች ማስወገድ ማለት ነውና ስርዓቱ እንዲቀጥል ያ የነበረው ስርዓት ተጠግኖ ወደፊት መሄድ እንዲችል ህዝቡ ያልወደዳቸውን አካል ወይንም ፓርት ከነሱ ስርዓት ውስጥ ለምሳሌ አሁን ስለ ፍንፍኔ ሁኔታ ካየ የመሬት ይዞታን ካየ ወይንም መሬቶችን መሬት አንድ ሄክታር መሬት $1 ከ5 ሳንቲም የመሸጥ ጉዳይ ህዝቡን ወደ ሰፈራ የመውሰድ እነዚህ ተጠናል ይሄ ሪፎርም ነው በቂ ነው ግን ስርዓቱ መቀጠል አለበት ምክንያቱም ፌደራሊዝም ነው ያንዳንዱ ህዝብ በአካባቢ ራሱን እያስተዳደረ ነው ያለው እና ጥሩ ነው ያለ ነው ለዚህም ነው 27-28 አመት እስካሁን ድረስ የደረስነው እያንዳንዱ አካባቢ ራሱን ስለሚችል ነው ገዴኒያና ኦሮሚያም አማራም ሳውዝ እነዚህ በሙሉ ራሳቸውን ችለው ራሳቸውን እያስተዳደሩ ነው ዋናው እንግዲህ ሪፎርም እንግዲህ ከሳውዝ ህዝብ የጠላቸውን አንዳንድ ስህተቶች አርሞ ስርዓቱን ወደፊት እንዲቀጥል ማድረግ ማለት ነው ባጭሩ በእነሱ አስተያየት ይሄ ኮስሜቲክ ቼንጅ እንግዲህ ጀስት መቀባባት ካስፈለገ ቀለም መቀባብ ስርዓቱን ማሻሻል ካስፈለገ የተወሰነ ነገር አሻሽለው ያን ስርዓት ግን ቀጣይ እንዲሆን ማድረግ ማለት ነው የድሮ መተካካት ከሚሉት ጋር የተያዘ ነው ዞሮ ግን ኦፒዲዮ ከዚህ ስርዓት ውጪ ወጥቶ ራሱን ችሎ መንቀሳቀስ ይችላል የሚባለው ነገር እውነት አይደለም ምክንያቱም ኦፒዲዮ ኢፒአርዲኤፍ የሚባለው ድርጅት ኢፒአርዲኤፍን ከመሰረቱት ኢፒአርዲኤፍን ድርጅት ካሰኟቸው አንደኛው ከአራቱ እግሮች አንደኛው ኦፒዲዮ ነው
አራት እግር እንደ የውሻ እግር ወሰድና አንድ እግር ኦፒዲዮ ቢሆን አንድ እግር የአማራ አካባቢ ኦፒዲዮ ቢሆን ሁለተኛው ግን ሶስተኛው እግር ደግሞ የኦጋዴኒያ ቢሆን አራተኛው ደግሞ የዚህ የደቡብ ህዝቦች እግር አሁን እነዚህ አራቱ እግሮች አንድ ውሻ አይነት ሰርቷል ማለት ነው እና ያቺ ውሻ ደግሞ እምነት አላት ያ እምነት የሆነ ሲንድሮም ነው ከዚህ የሆነ ቅማል ያለባት ውሻ ቅማሉን ራሱን እንደ እግዚአብሔር ማየት ማለት ነውና ያ ሲንድሮም የኔ ቅማል ሁሉን ነገር ቻይ ነው ሁሉን ነገር አድራጊ ነው በጣም ኃይለኛ ነው እኔ ያደረኩትን ልቤን ያውቃል ጭንቅላቴን ያውቃል ልክ እንደ እግዚአብሔር ማለት ነው ያ ሲንድሮም አሁን ቅማል እንግዲህ ትደፍናት እና ቅማል ያሳከከችን ነው የሆነው ግን ውሻ ያንን ሲንድሮም አምሯ ያንን ስለተቀበለ የቲፒኤልኤፍን የበላይነት ተቀብሎ ነበር 27 አመት የኖረው ማለት ነው ሌላው በውሻው ጭራ ውስጥ ውሻው ወደ ሄደበት አቅጣጫ የሚሄዱ ጥቃቅን እንትኖች አሉ ለምሳሌ የምንትስ አራማጅ የገዳ አራማጅ ፓርቲ የቅንጅት የመላ ኢትዮጵያ ዲሞክራቲክ ምናምን ኦዲኤፍ እነዚህ ውሻው ወደ ሄደበት የሚሄዱ ራሳቸው ጉልበት የሌላቸው የራሳቸው ልሳን የሌላቸው የአሁኑ በጣም እንትን ሳትስፋክተሪ ነው ያለው ፌዴራሊዝም በቂ ነው ሁሉ ነገር ሳትስፋይ አድርጎናል ብሎ ከውሻው ጋር የሚሄዱ ናቸው እንደ ጭራ ማለት ነው እና እነዚህ አራቱ እግሮች ከሌሉ ፒአርዲኤፍ አይኖርም ኢፒአርዲኤፍ እንዲኖር ከተፈለገ ኦፒዲዮ ስቲል መቆየት አለበት እዛ ውስጥ በነገራችን ላይ መቆየት ያለበት ምክንያት ደግሞ ወያኔ የሰራውን ወንጀል አብሮ ሰርቷል ግድያውን አብሮ አስገድሏል አባዱላን ውሰድ ሰው ሲያስገድል ሲያስረሽን አስረሲ ቀያየር አንድ ፌደራል ምንድነው ስፒከር ኦፍ ዘ ሃውስ ፓወሩን ጥሎ በሳምንት ውስጥ ደግሞ ሲመለስ ሲገለባበት አውቆ ሰው ሲያስረሽን አምቦ እንደ ደራራን ሲያስገድል በኦኤልኤፍ ላይ ቪዲዮ አሰርቶ በሐረር ውስጥና በደኖ አካባቢ ኦኤልኤፍ ነው ሰው ያረደው የገደለው ብሎ ሙቪ ያሰራ እነዚህ ወንጀለኞች የሞሉበት ነው ኦፒዲዮ ማለት ስለዚህ ኦፒዲዮ ብቻው ወጥቶ መኖር አይችልም ኦፒዲዮ ራሱ ሪፎርም ይፈልጋል በወያኔ አይን ሪፎርሙ ደግሞ ምንድነው ኦፒዲዮ ውስጥ ናሽናሊስት ኦሮሞማ የሚሰማቸው ናሽናሊስት ከውስጥ አጥርተው ለልመልሶ ማቋቋም እንደማለት ነውና ተጨማሪ እንደ አላደለ ባርኪንግ ዶግስ ፈልጎ ከኦሮሞ መሃል እንትን ማድረግ ነው ችግሩ ግን አሁን ምንድነው ሪፎርም መደረግ የማይችልበት ምክንያት ከወጣቱ ተሰው አገኙ ከወጣቶች ሰው አገኙ ህዝቡን እንዳየው ደግሞ ህዝቡን በጣም ተነስቶ ያው እየተዋጋ እንዳለ ከአሮጌ ሽማግሌ ሳይቀር እየተዋጋ ነው ያለ የምናየው እና ትልቁ የቲፒኤልኤፍ ችግር አሁን ኦኤልኤፍን ለምሳሌ በጠመንጃ ማሸነፍ ይችላሉ ተዋግተው ማለት ነው ግን ህዝብን ማሸነፍ አይችሉም ህዝብ በጣም አስቸጋሪ ነው ህዝብን ማሸነፍ ምክንያቱም ህዝብ እንደ ህዝብነቱ ብዙ ነገር ሊሰራ ይችላል የኢኮኖሚ ማዕቀብ ሊጥል ይችላል ተነስቶ ያው የኮሎናይዘርስ ፕሮፐርቲ መዝረፍ ይችላል ማቃጠል ይችላል ኤሌክትሪሲቲ አሁን ከፍንጫ ወደ ወያኔ ሀገር የሚሄደውን ድራሹን ማጥፋት ይችላል የወንዞችን መገደብ ይችላል ድልድዮችን መስበር ይችላል ህዝብን መቆጣጠር አይቻልም በዚህ ነው ሞቷል የምንለው ወያኔ ዞሮ ቅድም ለጠየቀኝ ጥያቄ ሪፎርም ማድረግ አይቻልም ምክንያቱም የኢኮኖሚ ፖሊሲ ስህተት ነው ምክንያቱም ኦል ኢንክሉሲቭ አይደለም የተወሰነ ግሩፕ የስልጣን ይዞ የተወሰነ ግሩፕ የከበረበት ሌላው የተዋረደበት 99.9% አሽከርና እንትን ለማኝ የሆነበት በአገሩ ስደተኛ የሆነበት በየሀገሩ በየአረብ ሀገር በየበረሃ የሚሞትበት ሀገር ስለሆነ ሪፎርም ማድረግ አይቻልም እንጀነራል ይቅርታ ስለ አስረዘምኩባችሁ መልካም አቶ ጀማል እንግዲህ
ከዚህ ጥያቄ ጋር እንደው ለማያያዝ ያህል ኦፒዶ በፊት ከሚመሩት አመራሮች ከአቶ ጁነዲ ሳዶ ብንነሳ ከአቶ አባዱላ ገመዳ ብንነሳ ከሟቹ ከአለማየሁ ቢነሳ ያ ከነዚህ አመራሮች ያሁኑ አመራር ነጥሮ የወጣ እንደሆነ የኦሮሞ ህዝብ ልብ ውስጥ መግባት የቻለ ይብዛም ይነስም በህዝብ በተለይ በወጣቱ ደረጃ ተቀባይነት እንዳገኘና ኦፒዶ እንደተለወጠ የሚገልጹ ሰዎች አሉ። በተለይ በውጭ ያሉ የተማረውም አንዳንድ ኦሮሞ የኦፒዶ መለወጥንና የኦሮሞ ህዝብ ነፃ ሊያወጣ የሚችለው ኦፒዶ እንደሆነ ይገለጻል። አሁን ኢሊፎርም ማድረጉ እንዳለ እንደቀደም እንዳነሳው ጥያቄ ሆኖ በውጭ ያለው የኦሮሞ ህዝብ እንዴት ነው ሊረዳ የቻለው? እውነተኛ ገብቶናል ይሄ ነገር? በጣም ጥሩ ጥያቄ ነው። አይ ቲንክ በጣም ብዙ ሊያወያይ የሚችል ነገር መስለኝ የሪፎርም ጉዳይ ራሱ እኔ እንደ ተረዳሁት ከሆነ ሰዎች በተለያየ መልኩ ነው የተረዱት የሪፎርሙን ነገር። ወያኔዎች ሪፎርሙ ለምን እንዳስፈለገ በዝርዝር ገልጸዋል። በእነሱ ቋንቋ በራሳቸው ቋንቋ መልካም አስተዳደር የለም፣ ሰላም ጠፍቷል፣ የኢኮኖሚ እንቅስቃሴ ተገድቷል፣ ኢንቨስተሮች ወደ ሀገር ውስጥ እየገቡ አይደሉም፣ ህዝብ ተፈናቅሏል ከየአካባቢው። ይሄን ለዚህ ሁሉ ደግሞ ተጠያቂው አስተዳደሩ ነው ወይም አመራሩ ነው የሚል ድምዳሜ ነው በእነዛ የሴኩሪቲ ናሽናል ሴኩሪቲ ፕላን በሚለው ወረቀት ውስጥ። ይሄን ደግሞ ስሉ አሁን ያለው አመራር የበሰበሰ ነው፣ ግልኝነት በጣም በዝቷል፣ በጥቅማ ጥቅም እየተሳሰረ ነው፣ ኮራፕሽን ከሚገባው በላይ መጥቷል። ይሄንን ደግሞ ሊያመጣ የቻለው ቲፒኤልኤፍ የድሮው ቲፒኤልኤፍ ሳይሆን አዲሶቹ እኛ ለራሳችን የመለመልናቸው እኛ ለራሳችን ያቋቋምናቸው ክራይ ሰብሳቢዎች ናቸው። ክራይ ሰብሳቢዎቹ ደግሞ ለህዝብ ብለው ታግለውም የማያውቁ እንዲሁ በተፈቀደ ከመንገድ ላይ የሰበሰብናቸው ጥቅመኞች ናቸው። እነዚህ ሰዎች አመራሩ ውስጥ ስለበዙ ነው። ስለዚህ ዲፕ ጥልቅ ተሐድሶው እነዚህን አጥፍቶ እነሱ የሰበሰቧቸውን ሙሰኞች ምናምን አጥፍቶ የድሮውን ቲፒኤልኤፍ ጠንካራውን ቲፒኤልኤፍ አቅም ያለውን ቲፒኤልኤፍ የሚፈራውን ቲፒኤልኤፍ መልሰን እናቋቁማለን። የተበላሸው አመራር እንግዲህ ከኦፒዲዮን እነሱ ናቸው ጠፍጥፎ የሰሯቸው። እንዲየምን ጠፍጥፎ የሰሩት እነሱ ነው። የደቡቦችን የሰሩት እነሱ ነው። እንደዚህ ውስጥ የተሰገሰጉ በጣም ብዙ ጥቅመኞች በግል ጥቅም ደግሞ የተሳሰሩ እንደበዙ በሚሊዮኖች የሚቆጠሩ አስተዳደሩ የተበላሸው በዚህ እንደሆነ አድርጎ አሳባው ነው ሲናገሩ የነበረው። የቲፒኤልኤፍ ዲፊኒሽን ሪፎርሙ ጥልቅ ተሐድሶ ስሉ ለእኛ ተገዢ የሆኑ እኛ እንደፈለገ የምናደርጋቸው ሰዎች ካልሆኑ በስተቀር ያመጣናቸው ሰዎች በጥቅም ስለተያያዙ እነሱን መንጥረን ቲፒኤልኤፍ እንድድሮ በጣም ጠንካራና አንደኛ ፓርቲ ሆኖ መቀጠል አለበት የሚል የሌላው ሰዎች አረዳድ ግን የዚህ አይመስለኝም። አሁን ለምሳሌ ቅድም ብሩንዳፋ እንዳለው አንዳንድ ሰዎች የተረዱት ህዝቡ ስለተቆጣ ህዝቡ የተቆጣበትን ነገር እናሻሽላለን ብሎ ቲፒኤልኤፍ ይሄንን የመሰለው በጣም ብዙ ሰው ነው ያለው። ቲፒኤልኤፍ ያለው እናንተ ተቆጣጣችኋልና ስለዚህ የተቆጣችሁበትን እናሻሽላለን የሚል ነገር አልነበረም። የትም ቦታ ደግሞ አላሉትም። ይሄንን ያሉት ውስጣችን አስተዳደሩ ሊደርሺፑ በስብሷል። ስለዚህ የበሰበሰውን አስተዳደር ቀይረን እኛ ራሳችን አሻሽለን እናንተን ማስተዳደሩን እንቀጥላለን ነው የሚለው። በትክክል ከታየ አንድ አመራር ወይም አገዛዝ ራሴ በስብሻለሁ ከአሁን በላይ ማስተዳደር አልችልም ውስጤ ነው የተበላሸው የበሰበሰው ካለ ማህበረሰቡ በጣም የነቃ ቢሆን ስለ ሪፎርም ከነሱ ጋር ማውራት ጊዜ መፍጨት አያስፈልግም። ምክንያቱም በሪፎርም የተበሰበሰ ነገር ሊጠገን አይችልም። የበሰበሰው ተጥሎ ሪቮሉሽን ነው መካሄድ ያለበት። ለውጡ መንግስቱ አለ የሚባለው መንግስት መጥፋት አለበት፣ መቀየር አለበት ማለት ነው። ሌላ እንደው ያደገ ነው አስተዳደሩ የሚያስበው ሰዎቹ የሚያስቡ ሆኖ ሌላው ማህበረሰብ ደግሞ መጠየቅ የነበረበት ነገር ስለ ሪፎርም ሳይሆን ኦኬ you have to resign አሁን ያለው መንግስት ሙሉ በሙሉ መቀየር ስላለበት አሁን በሰላማዊ መንገድ ነገሮች ሽግግር ማድረግ የሚቻል ከሆነ አዲስ ምርጫ መካሄድ አለበት። ሁሉም ደግሞ ተቃራኒዎች የኦፖዚሽኑ ሰዎች ስለዚህ ሀገር ያገባናል የሚሉ እናንተ ስለደከማችሁ ምንም ነገር ማድረግ ስለማትችሉ let the others compete
በዚህ ሀገር ሰላም ማምጣት የሚችለው በሰላማዊ መንገድ ከሆነ እናንተ በዛ የምታምኑ ከሆነ ልቀቁ ፓርላማውን አፍርሶት አዲስ ምርጫ መካሄድ ይነበርበት ይሄ ነበር ጥሪው መሆን የነበረ ከሌሎቹ ነገር ግን ሌላው ሰው ራሱ አልተረዳቸውም ወያኔዎች የሚሉት እኛ በዚህ ቦታ መቀጠል ነው የምንፈልገው የምንቀጥለው ደግሞ አሁን ከበሰበሰው ከመጣናቸው ከበሰበሱት ከጥቅመኞቹ ጋር ሳይሆን እነሱን አጥፍተን የድሮ ቲፒኤልኤፍ ጠንካራው ተመልሶ በጠመንጃ ኃይል ሊገዛ የሚችለው መቀጠል አለበት በዚህ ሁኔታ ውስጥ ሌላው ሰው የራሱ ትርጉም ስለሰጠው ኦፒዲዮ ተከትሮ የተሻለ ሆኗል ስለዚህ ተስፋ አድርጉ ከነሱ ነፃነት ሊመጣ ይችላል የለውጡ አንቀሳቃሾችና ተስፋ ሊሰጡን የሚችሉት እነሱ ናቸው የሚለው ሌላው የተታለለው ህዝብ ነው ይሄንን ሲያወራ የነበረው በውጭም በአገርም ተያይዞ ነው ሲወራ የነበረው አዲስ ለውጥ መጥቷል ዶክተር አብይ አቶ ለማ ቲፒኤልኤፍን በቃ ሊለውጡት ነው ሊቀይሩት ነው ቲፒኤልኤፍን እምቢ ብለዋል ስለዚህ በዚህ ሀገር ውስጥ ለውጥ ይመጣል ኦሮሚያ ውስጥ ብቻ ሳይሆን ኢትዮጵያን ጨምሮ በጣም ተስፋ የሚሰጡ ሰዎች እንደ ሙሴ የእስራኤል ህዝብ እንዳናነው እነለማ የኢትዮጵያ ህዝብ በሙሉ የሚያድኑ ኢትዮጵያ ነሱሳችን ነው ዶክተር አብይ ደግሞ ከኢትዮጵያነት ውስጥ ለአንድ ሰከንድ ውጭ እንኳን እንዳታስቡ ብሎ ራሳቸውን ለፕሮፓጋንዳ ቲፒኤልኤፍ ተጠቀመባቸው ስለነበር በጣም ብዙ ሰዎች ተሳስተው እነዚህ ሰዎች እንግዲህ ከቲፒኤልኤፍ የተለዩ ናቸው ቲፒኤልኤፍ እምቢ ብለዋል ብሎ ሰው ትርጉም ሰጥተው እንጂ ቲፒኤልኤፍ ሊያካሄድ ብሎ አጀንዳው የሪፎርሙ ጉዳይ የኦፒዲዮ አልነበረም የቲፒኤልኤፍ ተላላኪዎች አንድም ጊዜ ሪፎርም በራሳቸው ስለማይመሩ እንደዚህ አይነት አጀንዳ አስቀምጠውም አያውቁም ሪፎርሙን ያስቀመጠው የሪፎርሙ ባለቤት ቲፒኤልኤፍ ነው ዋናው ዓላማ ደግሞ እነሱን ማጽዳት ነበረ ምናልባት በኦፒዲዮ ውስጥ ሰዎች ካሉ እነሱን አጽድተው እንደፈለጋቸው ለማለት ነበር ይሄው እስካሁንም ሲካሄድ የምናየው ደግሞ ማጽዳት ነው በተቻላቸው መጠን እምቢ ሊሉን ይችላሉ ብሎ የሚገምቱትን ልክ እንደነሱ ደግሞ በጣም በጥቅም የተሳሰሩ ለቲፒኤልኤፍ በደንብ የማይታዘዘው ኮንስፓይረሲ በእኛ ላይ ሊጠመጥሙ ይችላሉ የሚሉትን በእነሱ የሰለጠኑትን ሰዎች ሁሉ ሊያጥኑ ነው የሚፈልጉት እነ ለማ እና ዶክተር አብይ I think ከ20 አመት በላይ ከቲፒኤልኤፍ ጋር የቆዩ ናቸው ለማ በ19 አመቱ ኦልሬዲ የኢንተሊጀንስ አባል ነው ለ27 አመታት ሙሉ የዚህ ተቋም አገልጋይ ቲፒኤልኤፍ ደግሞ የሚገለገልባቸው በጣም ጠንካራዎቹ ኢንስቲትዩሽኖች የወታደሩና የስለላው መረብ ለ27 አመት ሲያገለግል የቆየ ሰው ኢንተርናሊ ድርጅቱን ያውቃል እርስ በርስም ደግሞ የተጠላለፉ ሰዎች ናቸው ዶክተር አብይም በተመሳሳይ የኢኮኖሚ ጥቅምም ከነሱ ጋር የተሳሰረ ነው ምክንያቱም አንደኛ ወታደር ነው ኮሎኔል የነበረ ሰው ነው ብዬ ነው እስካሁንም የሚገምተው የወታደሩ ክፍል ደግሞ በመለስ ፕሮጀክት የኢንዱስትሪውን የኢኮኖሚውን ይዞ ራሳቸው ኢንቨስተሮች ሆነው ዛሬ ኢኮኖሚው በወታደር ውስጥ የገባ ነው እሱም ከጥቅም ጋር የተሳሰረ የነሱን አስተዳደር በጣም የሚያቅ ስለዚህ እነዚህ ሰዎች ጥቅመኞች ናቸውና ቶሎ እሺ ብለው እንደበፊቱ አይገዙልንም ብለው በጥቅም የተሳሰረ ብቻ የፖለቲካ ጉዳይ ሳይሆን በጥቅም ጉልበት እያፈሩ ስለሆነ በኋላ ይሻሉንም ብሎ የፈራቸው ሰዎች ሊያጸዱ የሚል እንጂ የፖለቲካ እሳቸው የሳቢያቸው የተቀየረ ሆኖ አይደለም ኦፒዲዮ እስከዛሬ ድረስ ስለ ፖለቲካ ፕሮግራም ሲያነሳ አንድ ጊዜ ማንስተናናቅ አንድ በኦፒዲዮ ፕሮግራም ኦሮሚያ ኦልሬዲ ነፃ ወጣለች የኦሮሞ ህዝብ ኦልሬዲ ነፃ ወጥቷል ለኦሮሞ ህዝብ የሚያስፈልገው የኢኮኖሚ ምጥቀት ብቻ ነው ሚሶማ ሁሉም ነገር እንደዛ ነው ሰው ለማም ስለ ሪፎርሙ ሲያወራ ሰምታችሁ እንደሆነ ኢኮኖሚክ ሪቮሉሽን ሚሶማ ነው ነፃ ያልሆነ ህዝብ ደግሞ ምንም ሚሶማ ሊኖረው አይችልም ምክንያቱም ወታደሩ በፈለገው ሰዓት ያስራል በፈለገው ሰዓት ያፈናቅላል በፈለገው ሰዓት ንብረቱን መቀማት ይችላል ለዚህ በጣም ቀላሉ ምሳሌ አሜሪካ ውስጥ የነበሩ ጥቁሮች ቀንና ሌሊት 24 ሰዓት ሙሉ ሰርተው አንድ ጊዜም ሀብታም ሊሆኑ አይችሉም ምክንያቱም ጌቶቹ የሰሯቸውን ሁሉ ስለሚቀሙ ማለት ነው የኦሮሞም ጉዳይ የዛ ነው አይነት የኦፒዲዮ ነገር ከውስጥም ከውጭም በኢኮኖሚ ተሳስረው ለመጠቀም የሚፈልጉ ሰዎች ከውጭም ሲዘፍኑላቸው ነበር ከውስጥም ደግሞ የዛኑ ያክል ሲያካሄዱ ነበር ከዛ በተረፈ የፖለቲካ ፕሮግራም ለውጥ አይታይም
ሁለተኛ በፓርቲ ደረጃ ኦፒዲዮና ኢፒአርዲኤፍ የሚባለው ነገር አሁን ቅድም ዶክተር እንዳሳ እንዳለው ሁሉ የአራት ድርጅቶች ኮአሊሽን ነው የሚባለው። በፓርቲ ደረጃ ከኮንስቲቱንሲ ካለው አባል መንጻር ከማህበረሰቡም ከኦሮሚያ ስፋት መንጻር ከፍተኛ ድምጽና ኃላፊነት ፖዚሽን ሊኖረው የሚገባው በፓርቲ ደረጃ ነው። ህዝብ ጉዳይ ሳይሆን ያንን ነበር እንደዛ አይነት ጥያቄ ነበር ማንሳት ነበረበት። ኦፒዲዮ እውነት ለውጥ በፈልግ ነው። ሪፎርሙም የነሱ አይደለም፣ ለውጡም የነሱ አይደለም። እስካሁን የሚደረገው ፕሮፓጋንዳ ከውጭም ከውስጥም ተሳስሮ የነበረው ደግሞ የነሱ እንዳልሆነ በግልጽ ታይቷል። አሁን አናሊስትን ብለው ከውጭ ሲያወሩ ከውጭም ሲሰብኑ የነበሩ ሰዎች የነሱ አናሊሲስ መጨረሻ ላይ ውሸት ድምዳሜው ኦፒዲዮ ምንም አቅም ያለው ለወያኔ ተላላኪ እንደሆነ ሌላውም ድርጅት ተመሳሳይ እንደሆነ በግልጽ ታይቷል። ዛሬ መናገርም አይችሉም፣ ምንም ነገር ማድረግ አይችሉም። ዜርፎር ህዝባችንን ከንቱ ተስፋ በመስጠት የራሳቸው ዋሽ በጣም የምኞት ጉዳይ ነው። ይሄ ሰዎቹ ይመኙ ነበር። ምናልባት ከነሱ ጋር ተሳስረው አንዳንድ ሰዎች መሬት ይገዙ አሉ፣ ቤት ያላቸው ሰዎች አሉ። ድሮ መናገር የማይችሉትን ለማ ትንሽ እንድናገሩ እድል ከፈተ፣ ተሰሚነት እንዲያገኙ። ምክንያቱም ኦፒዲዮ በኦሮሞ ዘንድ ሌጂቲሜት አይደለም፣ ሌጂቲሜሲ እንዲያገኝ እንፈልጋለን ብሎ ለማ ፕሮፓጋንዳ ሲያካሄድ ስለነበረ በጥቅም የተሳሰሩት ከነሱ ጋር የተሳሰሩት እሱ ይሄን ያህል ካለ እኛም አሁን ተስፋ አለን እንግዲህ እንደምንም ብለን የኦፒዲዮን ደግፈን ወደፊት መግፋት እንችላለን የሚሉ ተባባሪዎች ከውጭም ከውስጥም ጮሁ እንጂ ምንም አቅም እንዳለላቸው በቅርብ ጊዜም እያየን ነው። እነ ታዬ ደንደአ የኦሮሚያ አካባቢ የህግ አይ ቲንክ ኮሚኒኬሽን ኃላፊ ነው፣ ታስሯል። ሌሎቹም እየታሰሩ ነው ያሉት። ራሱ ነጻ ካልሆነ ቡድን ነጻነትን የሚጠብቅ ሰው በጣም ሞኝ ነው። እንደውም እነሱ ነጻ እንዲወጡ ሌላው ልታገልላቸው የሚገባ ነው መሰለኝ። እነሱም ደግሞ ለነጻነታቸው ብለው ከሌሎቹ እንድታገሉላቸው ጥሪ ቢያቀርቡ የተሻለ ይመስለኛል። ነጻ ያልወጣ ነጻ አውጪ ነው እያሉኝ ነው። መልካም፣ እስኪ በዚህ ዜማ ቆይታ እናርግና በድጋሚ እንመለሳለን። በአገር ቤት የሚካሄደውን ህዝባዊ እንቅስቃሴ ማን ነው የሚመራው? እከሌ ነው የሚመራው። ከሚኔሶታ የሚመጣው ወይም ከሚኔሶታ የሚተላለፍ ትዕዛዝ እየተቀበሉ የሚንቀሳቀሱ ናቸው። አይ እከሌ ነው ሌላ ሰው አለ የሚሉም በርከትከት ያሉ ሰዎች አሉ። እውነት ግን በውጭ ቁጭ ብሎም አገር ቤት የሚካሄደውን ትግል መምራት ይቻል ይሆን? መልካም ቆይታ።
ተወዳጇን ድምጻዊ እልፍነሽ ቀኖን ስለ ዜማዋ ከልብ እናመሰግናለን። ቄሮኮ እያለች አቀንቅናለች። ዶክተር ሩንዳሳ እንግዲህ በአገር ቤት በቄሮች የሚደረገው ህዝባዊ እንቅስቃሴ እንዳለ ይታወቃል። የኔ ጥያቄ ግን ዶክተር አንድ ትግልን በውጭ ሀገር ወይም ውጭ ሀገር ሆኖ መምራት ይቻላል? ከውጭ ሆኖ አገር ቤት ያለን ትግል እንዴት ነው ሊሆን የሚችለው? ፈጽሞ አይቻልም። እስካሁን ድረስ በዓለም ላይ ብዙ የለውጥ ንቅናቄዎች ተደርጓል። የኦክቶበር ሪቮሉሽን ለምሳሌ ሌኒን በጀርመን ይረዳ እንጂ አገሩ ተመልሶ ራሽያ ሆኖ ንቅናቄውን መምራት ነበረበት። እነ ቼ ጉቬራ ኪዩባ ውስጥ ከካስትሮ ጋር መሬት ላይ ተገኝተው ነው ንቅናቄውን የመሩት። የቪየትናምን ብትመለከት ሆቺሚኒ ከፈረንሳይ ተመልሶ አገር ውስጥ ነው ንቅናቄውን የመራው እና በጣም ታፍ ነው ንቅናቄ ውጭ ሆኖ እንደው ዶክተር እንደው በዛን ጊዜ አሁን እርሶ የሚጠቅሷቸው ሰዎች ቴክኖሎጂ ባላደገበት ወይም እንደው በአሁን ሰዓት ዓለም ወደ አንድ ያልመጣችበት ዘመን አሁን ደግሞ ቴክኖሎጂው ያደገ ፌስቡክ ሁሉም ስልክ በእያንዳንዱ ህዝብ እጅ ያለ ስለሆነ ምን ይከብዳል? ጥሩ ነው። እኔ ወደዛ ልመጣ ነበረ። ጥሩ ጥያቄ ነው። አንደኛ ነገር ቴሌቪዥን ወይንም ሬዲዮ ኢንፎርሜሽን ለማስተላለፍ ያመቻል። ሰዎች ኢንፎርምድ እንዲሆኑ ለምሳሌ አንድ ኪድሊንግ ፖይንት የሚባል አንድ 2 ገጽ 3 ገጽ ወረቀት ነበረች። እኔ 6 ኪሎ ተማሪ ሆኜ እዚህ አሜሪካ ተጽፎ እኛ ጋር እስኪደርስ 6 ወር ይፈጅ ነበር። ዛሬ ግን በዛን ጊዜ እሱን አንብበን ኮፒ እንኳን አድርገን ለማስተላለፍ አንዱ ለአንዱ ለማስተላለፍ ጊዜ ይፈጅ ነበረ። በእርግጥ የሰውን ንቃተ ህሊና ከፍ በማድረግ በኩል ትልቅ ሚና ሊጫወት የሚችል ሬዲዮ ከሬዲዮም ደግሞ አልፎ እንደ ቴሌቪዥን አይነት ለምሳሌ አሁን ኦኤምኤንን እንነጋገር በግልጽ ኦሮሚያ ሚዲያ ኔትወርክ እንደ ተቋቋመ ምንድነው የሆነው? ሰዎች ተገለው አምቦ ጊንጪ ላይ ህጻናት ተገለው ወይንም ነቀምቴ እናት ተገላ ልጃቸውን ሬሳ ላይ አስቀምጠው ምናምን ሲሉ ያሳያል። ያንን ቪዲዮ ማግኘት ነገሩ እንዲያበረክዝ ያደርገዋል። ሰዎች ሞር እንዲረዱ የዚህን የወያኔን አገዛዝ ፋሽስታዊነት፣ ነፍሰ ገዳይነት፣ ጨካኝ ኮሎኒያል ኔቸር በደንብ ያጋልጣል። ያ ማለት ትግል መምራት አይደለም። እንደማንኛውም ጆርናሊዝም አሜሪካ ውስጥ ማይተህ ከሆነ ነጮች ጥቁርን ውሻ እየለቀቁባቸው ውሃ መርዝ ምናምን አድርጎ ሲሉ ሚዲያ አጋልጦ ያ ነገሩ አግሪሜንት እንዲያደርግ ንቅናቄው እንዲበዛና ማርቲን ሉተር ኪንግ ማልከም ኤክስ ደጋፊ እንዲያገኙ ረድቷል። ነገር ግን ሚዲያው ራሱ ማልከም ኤክስን አልሆነ። እነሱ ኢንፎርም ማድረግ ነው እንደ ጆርናሊስት። አሁን ኢዮብ አንተ ራስህ እስካሁን ድረስ የሰራቸው ብዙ ስራዎች አሉ። ኢንፎርም አድርጋል። ሜቢ ሜዥር ማድረግ አችል ይሆናል የራስህ እስካሁን ድረስ ያደረግከውን አስተዋጽኦ። የሆነ ሆኖ ግን 10 ሰው ይሁን 10,000 ሰው አንተ የምታስተላልፈው ኒውስ ደርሷል። ነገር ግን ኢሜጅ ሰው ሲገደል ደም እንትንስል ወይ አሮጊት ተነስቶ ዱላ ይዞ ሲሮጡ የ80 ዓመት አሮጊት ተነስቶ ሲሮጡ ሬሳ እንደዛ እንትን ሲባል ሲቀጠቀጥ ላው ላይ ዘለው እነዚህ አሁን ኦጋዴን የኦሮሞን እንትን ሰው ገለው እንደ ጮቤ ሲረግጡ አንድ ቪዲዮ አምጥቶ በቴሌቪዥን ማሳየት በአገር ውስጥ የተጀመረውን ንቅናቄ እንትን ይሰጠዋል፣ ያጋግለዋል። ያ ማለት መራ ማለት አይደለም፣ ፈጠርክ ማለት አይደለም፣ ሊደርሺፕ ላይ ቁጭ ብላል ማለት አይደለም፣ አደራጀ ማለት አይደለም። ኢንፎርምን ያደረግከው ክፋታቸውን እና እንግዲህ ሮል መጫወት ሚና መጫወት የሚችሉ ጋዜጣ፣ ሬዲዮ፣ ኢሜል፣ ትዊተር፣ ቴሌቪዥን፣ ፌስቡክ እነዚህ አጋር ናቸው እንጂ አደራጅ አይደሉም። ለዚህ ነው እኔ መሬት ላይ የተቀመጠ የሚያደራጅ ኃይል መኖር አለበት። በሚስጥር ነገ እንዲናደርጋለን ብሎ መልእክት የሚያስተላልፍ መታወቅ አለባቸው ሰዎቹ ራሳቸው ለመተማመን ፌስ ቱ ፌስ ተያይተው ተሰባስበው
ተሰባስቦ ተበትኖ አለ አይደለም በግሩፕም ሆነ በትልቅ ህቡም ሆነ በአንድ ግለሰብ ደረጃ ተደብቆ የሚሰራ መኖር አለበት እንጂ እንደ ጋዜጣ ያንን ስላራገፍክ መሪውንክ ማለት አይደለም። ስለዚህ ኦኤምኤን ያንን ሁሉ የአንበሳ ሼር ወስዶ እኔ ነኝ ሀገር የመራሁት ጀዋር ነው እንትን የሚመራው ምንድነው ይሄ ንቅናቄው ቄሮን የፈጠረው ምናምን ሲባል ድዳ ገብሩማ መቼ እንደተጀመረ እናውቃለን። ይኸው ገነሞ አለ ከኔ ጋር 2002 ምን ፕሮሞት እናደርግ እንደነበረ ምን አይዲያ ወዳ ስንወረውር እንደነበር የእያንዳንዳችን አይዲያ የእያንዳንዱ ኦሮሞ ድርጅት አይዲያ በተለየ ወይለስ እንትን አለው ስራ አለው መሰረት አለው እና ዝም ብሎ ከአየር ላይ ተነስቶ መደራጀት የለም። ከጀስት ከቀጭን አየር ግሮስ ሩት መኖር አለበት። ያንን የሚያደራጅ ኃይል መኖር አለበት። እሱ እንግዲህ ሌላ ሰው ምንድነው ኤክስ ዋይ ይሁን በመቀኝነት ወይ ልፍ ላይ ይችላል ይበላሉ ደግሞ ይተዳሉ ይበላሉ ሻኔን ወይ ይበላሉ ኤክስ ዋይ ነው ይበል ዞሮ ድርጅት መኖር አለበት። መሬት ላይ በየቀኑ ኢንፎርሜሽን የሚሰበስብ ወጣቱን ኮሙኒኬት የሚያደርግ ተደበቁ የሚል አንተ እንዲያደርግ እኔ እንዲያደርጋል ለምሳሌ ባንዲራ ይዞ ሲወጡ እነዚህ ባንዲራዎች ከዚህ ተሰፍቶ ተልኮላቸው ነው እንዳትሉ ብቻ ውጭ ሀገር ሆነው እኛ ጥቁር ነጭና ጥቁር ምንድነው የኦሮሞ ፍላግ ያዙ ብለን ያልነው እኛ ነን የወለፍ ፍላግ ይዛችሁ የመለሰን እንትን ቀዳችሁ ጣሉና የወለፍን እንትን አውጡና ስቀሉ ብለን ያልነው ብሎ ማለት አይቻልም አለ ማለት ነው። ያንን ፍላግ የሚሰጥ ያንን መልእክት የሚሰጥ በኢሬቻም ላይ ደግሞ አንድ ሰው ተነስቶ ዝም ብሎ አይደለም ራንደምሊ የሚናገረው የሆነ ተልኮ ያላቸው ግሩፖች አሉ። ዳውን ወያኔ ብሎ የወጣው ልጅ እንደ አይደለም ተደራጅቶ ነው ኃላፊነት ተሰጥቶት ነው ያንን ሪስክ ወስዶ ከዛ ያ ልጅ በደቂቃ ውስጥ ነው ከዛ የጠፋው ያንን አድርጎ ያ ሳይደራጅ ዝም ብሎ ኔትወርክ ሳይኖር ዝም ብሎ ተነስቶ ዳውን ወያኔ ብሎ የሚያመልጥ አይደለም። እንደሱማ ቢሆን ማን ደቦችና ምናምን ያንተ ጣሊያን ላይ ቦምብ ወርውረው አላምለም ባጭሩ ምን ማለት ነው? ይሄ ግርግር ለሌባ ያመቻል የሚባል ተረት አለ። ይሄ የዘመኑ ግርግር ለውጡን ቶሎ ብሎ የሚቀሙ ቀማኞች የሌላው በሌላው ደም የሚነግዱ ሌቦች በዚህ ግርግር ተጠቅሞ ስም አትርፏል፣ ዝና አትርፏል፣ ቤት ሰርቷል፣ አላደለ በጣም ዝነኛ ሆነዋል፣ ታዋቂ ሆነዋል። ያ ነው ኦፒዲዮም በዛው መልክ ነው በአቋራጭ የመጣችው እንጂ የለውጡ መስራች እንዳልነበረች እናውቃለን። ግን በዛ ግርግር የኦሮሚያን ማፕ እነሱ ዲዛይን አላደረጉትም። የኦዳን ትሪ እነሱ አይደሉም መጀመሪያ እንትን ያሉት። የኦኤልኤፍን ፍላግ እነሱ አይደሉም። ገዳ መልባን እነሱ አልጻፉትም። ተጠቅሞ የነበረውን ተጠቅሞ ነው እና ደግሞ ብዙ ነገር ታለ ለምሳሌ ጀነራል ዋቆ ጉቱ ሲሞቱ የእሳቸው ሬሳ ተቀብለው ልክ የሚወዷቸው ይመስል ጀግናችን እንቀብራለን ብሎ ኦፒዲዮ ግር ብሎ ሲወጣል ጀነራል ዋቆን የወደዱ ይመስል ነው ጃራም ሲሞቱ እንደዛው እና ግርግር ለሌባ አመችቷል። ለዚህ ነው ከውጭ ሆኖ መምራት አይቻልም። ትግል ይፈልጋል እና በአንድ ጊዜ እንደዛ ሊሆን አይችልም። በምንም ታምር ሊሆን አይችልም። አቶ ጀማል እንግዲህ በተለይ በአሁን ሰዓት በኦሮሚያ ውስጥ የሚደረገው ህዝባዊ እንቅስቃሴ በውጪ ባሉ ግለሰቦች እንደሚመራ ይነገራል። አሁን ዶክተር ሩንዳሳ ባሉት ይስማማሉ? መምራት አይቻልም? ከውጪ ሆኖ ቴክኖሎጂውን ተጠቅሞ መምራት አይቻልም? በጣም ብዙ ሌሎች ነጥቦችን መጨመር ይቻላል። ኢንፋክት ከ1992-93 ጀምሮ ኦሮሞ ይጮህ የነበረው ከውጪ አገርን መምራት ህዝብን መምራት ስለማይቻል አገር ውስጥ አመራር ያስፈልገናል ነው ሲባል የነበረው። ወያኔዎች ደግሞ አንድ መሪ ወይም ደግሞ ድርጅት መሪዎች በህዝቡ መካከል
መቀመጥ ካልቻሉ ህዝቡን መምራት እንደማይችሉ ስለሚያውቁ ቪዛና ፓስፖርት እያተሙ ለኦሮሞ መሪዎች በተቻላቸው መጠን ከዛ አካባቢ እንርቁ ሂዱልን በቃ ሌላ ነገር አያስፈልግም ብሎ ሲሸኙ ነበር። ይሄ የሚያመለክተው አሁን ያልከው በዚሁ ባለንበት ዘመን ወያኔዎችም የተረዱት ነገር ምንድነው አመራር በህዝብ መካከል ካልሆነ ውጤታማ ሊሆን እንደማይችል ምክንያቱም ስትራቴጂካሊ ያለውን ኢንፎርሜሽን በመሬት ላይ ያለውን ኢንፎርሜሽን ሙሉ በሙሉ ማግኘት አይችልም። ህዝብን ከህዝብ ጋር ተገናኝቶ ማደራጀት አይችልም። አደራጅቶ ደግሞ ማሰማራት አይችልም። እንኳን ከውጪ ቀርቶ በአገር ውስጥ ያለው እንደነመረራ ለስንትና ስንት ዓመት የሚታገሉ ሰዎች ምን ያህል እንደሚጨነቁ እናያለን ማለት ነው። therefore ይሄ ከውጪ ይመራል የሚለው ነገር በጣም ውሸት ነው። ለዚህም ነው ብዙ ጊዜ ኦሮሞ ራሱ ባለፉት 20 አመታቶች ውስጥ ከውጪ ህዝብን ለመመራት መሞከሩ ይቅር ህዝቡ ውስጥ ገብቶ በህዝብ ውስጥ መመራት ያስፈልጋል የሚባል የነበረው so therefore አሁን እነዚህ ከውጪ እየመራን ነው የሚሉት ወይም ደግሞ እየተመራ ነው ብለው የሚሉ ሰዎች ራሳቸው የሚሉት አመራር በአገር ውስጥ ካለለ በስተቀር ህዝብ መመራት አይቻልም ብለው ሲያወሩ የነበረ አሁን የሚሉ ሰዎች ናቸው። ነገር ግን እርስ በርስ ለመደጋገፍ ብቻ ከውጪ እንደሚመራ ለማስመሰል የሚሞክሩ ሰዎች አሉ። therefore አንደኛ ከውጪ መምራት የማይቻለው አንድ የወያኔ ድርጊት ራሱ ማስረጃችን ነው። ሁለተኛ ደግሞ ኦሮሞ ለረጅም ጊዜ ይጠይቅ የነበረው አመራር ከአገር ቤት ከመሬት ላይ ያለ አመራር መሆን አለበት የሚለው ራሱ ሁለተኛ ማስረጃ ነው። ሶስተኛው ማስረጃ ደግሞ በኢትዮጵያ ስም የሚንቀሳቀሱ ከ60 የሚበልጡ ድርጅቶች አሉ። እነዚህ ከ60ዎቹ probably 99% ውጭ ሀገር ነው ያለው። እንግዲህ ከውጪ መምራት የሚቻል ቢሆን ኖሮ 60ዎቹ ድርጅቶች በጣም የተደራጀና ጠንካራ ኃይል ኢትዮጵያ ውስጥ በኖራቸው ማለት ነው። በዚህ ይሄኛው የሚያመለክተው ከውጪ አንድን ማህበረሰብ አደራጅቶ መምራት እንደማይቻል 60 ድርጅቶች ሁሉ ከንቱ ሆነው እንዲሁ በግለሰቦች አንድ ላይ መጥተው የሚንጫጩ በጥቂቱ የሚንጫጩ እንጂ እንደ ኦሮሞ በመሬት ላይ ህዝብን አደራጅቶ ማንቀሳቀስ እንደማይቻል ሶስተኛ ማስረጃችን። ሌሎች ማስረጃዎች ደግሞ የድርጅት ስራ ፊዚካሊ ኦን ዘ ግራውንድ ህዝቡ ማከል መሆን አለበት። አንድም ጊዜ በየትኛው ማህበረሰብ ከውጪ አመራር ተሰጥቶ ነፃ የወጣው ህዝብ የለም የትም ቦታ። ሌላ ቀርቶ በኃይለ ሥላሴ በጠፋበት በሸሸበት ዘመን እንኳን አገር ቤት ውስጥ ያሉ ሰዎች ናቸው ህዝቡን አደራጅተው ጣሊያንን እንዲሸነፍ ያደረጉት ማለት ነው። ኃይለ ሥላሴን ግን ያው እንግሊዞች መልሶ ስልጣን ላይ ቢያስቀምጡት ማሽን አሻንጉልት አድርገው ለነሱ እንደምጠቅማቸው therefore ከውጪ ትግል እየተመራ ነው የሚለው ነገር ውሸት ነው፣ በጣም ውሸት ነው። ይሄንን የሚሉት ደግሞ በአብዛኛው I think ለራሳቸው ጥቅም ከወያኔ ጋር የተሳሰረ ጥቅም ያላቸው ሰዎች ናቸው። በኦፒዲዮ ውስጥ ባለፉት 10 እና 12 አመታት በተለይ ኦፒዲዮ በወያኔ ባወጣው ስልት መሰረት ከ2005 ጀምሮ ማለት ነው የቅንጅት ወያኔን ባስጨነቀ ጊዜ ኦሮሞዎችን በጥቅም ለመግዛት ኦሮሞዎችን ለመደለል በጣም ሰፊ የሆነ እንትን ዘመቻ ነበር ሲያደርጉ ነበር። በኦፒዲዮ ውስጥ መሬት እንሰጣቸዋለን ኑና እዚህ መሬት ግዙ ኑና ቤት ስሩ ብለው ይሄ ውጪ ያለውን ህዝብ በጥቅም ለመግዛት ወደ 45 ገጽ ያለው እንትን ጋይድላይን አውጥተው ህዝቡን ወደ ወራሳቸው ስበው በራሱ ገንዘብ ህዝቡን የውጪ ያለውን ህዝብ ለመሸበብ በጣም ረጅም ጊዜ ሰሩ ነበር። አሁን የምናየው ከውጪ የምንጫጫው የምንመለከተው ነገር ምንድነው? እነዚህ በጥቅም የተያያዙ ሰዎች ከአገር ቤት ውስጥ መሬት ይገዙ ህዝባችንን ራሳቸው ከወያኔ ጋር ሲያፈናቅሉ የነበሩ መሬት ቤት ገዝተናል ቤት ሰርተናል የሚሉ ሰዎች ቅድም እንዳልኩት ለማ መገርሳ ከህዝባችን ሌላ ጌታ የለንም ብለው ስል አይ በቃ ለማ መገርሳ አሁን ሊያድነን ነው ለማን ደግፈን እንደምንም ድምጻችን ተሰምቶ ያ የገዛነው መሬት የሰራነው ቤት ከዚህ ያፈናቀልነው ህዝብ አሁን ሊጮህብን አይችልም ብሎ በዚህ መልክ የሚንጫጩ ሰዎች ናቸው ከውጪ የምታየው። እነዚህ ከውጪ በሚዲያ በተለይ በሚዲያ በፌስቡክ እና በሌላ ህዝብን መምራት ብሎ ይቻላል ብሎ የሚንጫጩት ኦፒዲዮ ደጋፊዎች ናቸው አብዛኛዎቹ። አይደለም ሌላውን ድርጅት እንደውም እንድኖርም አይፈልጉም። እነሱም ራሳቸው ደግሞ መደራጀትም አይፈልጉም። አይተ እንደሆነ ሌሎች ድርጅቶች የሉም ጠፍቷል፣ በቃ ካሁን በኋላ አክትሟል።
ትልቁ ተስፋ ለኦሮሞ ህዝብ ያለው አንድ ነገር ቢኖር ኦፒዮ ብቻ ነው የሚለው ከጥቅም የተያያዙ ድርጅቶች የኦሮሞ ድርጅቶች እንዲኖሩ የማይፈልጉ የህዝቦች ያለው ህዝብ ደግሞ እንዳይደራጅ የሚፈልጉ ከተደራጀም ደግሞ በእነሱ ተደራጅቶ የኦፒዲዮ አገልጋይ እንዲሆን በኦፒዲዮ ውስጥ ደግሞ ለትግሬ እድሜ እንዲራዘም የሚፈልጉ ሰዎች ናቸው ማለት ነው ይሄንን የሚያደርጉት። በጣም ትልቁ ችግር በኦሮሞ ውስጥ አሁን በዚህ ሰበብ አንዳንድ ሰዎች ሊረዱ ያልቻሉት ነገር ቅድም ዶክተር እንዳሳ ያነሳው ነገር ነው። ኦኤምኤን ማለት ነው ሚዲያ ኦሮሞ ለረጅም ጊዜ ሚዲያ ስላጣ ኦኤምኤን ሲቋቋም በጣም ትልቅ ተስፋ ጥሎ ነበር ህዝባችን። ምክንያቱም ኦኤምኤን የኦሮሞን ህዝብ ትግል በተለይም አላማውን ኦሮሚያ በአብሲኒያ ቅኝ አገዛዝ ስር በጉልበት የወደቀች ስለሆነች አሁን ቴሌቪዥን ካገኘን ህዝባችን ተሳስሮ ይሄ አላማ ለረጅም ጊዜ ህዝባችን የሞተለት አላማ ከግማሽ ህዝብ የኦሮሞ 50% ህዝብ ያለቀበት አላማ ግብ ሊደርስ ይችላል። ስለዚህ ይሄንን ሚዲያ 100% እንደ ልጆችን እንደወለድነው ልጅ እናሳድግ ብሎ ህዝቡ ተነስቶ ምን ከመጀመሪያ ጀምሮ በጣም ይደግፍ ነበር። ነገር ግን ያመራሩ ደግሞ አካሄድ አይ ቲንክ ከህዝቡ ካለመው ነገር ጋር የተገናኘ አይመስለኝም። እዛ ላይ ስለ ኦሮሚያ አያያዝ በተለይም ደግሞ የቅኝ ግዛት ሞዴል የሚወራ ነገር ሳይሆን ናሬቲቭን እንቀይራለን ነው። አይታችሁ እንደሆነ ይሄ በራባዶሪ የሚቀርበው ፕሮግራም አብዛኛውን የኦሮሞን ህዝብ ትግል ታሪክ የኢትዮጵያ ህዝብ ታሪክ ለማስደረግ የኦሮሞንም ታሪክ ደግሞ የኢትዮጵያ ለማስደረግ አሁን ያለውን የቄሮ ትግል ራሱ ከፋኖና ከምናምን ጋር አገናኝተን የኢትዮጵያ እናደርጋለን ብሎ በዛ መልኩ 7 እና 8 ሰዎች ብቻ በግላቸው እዛ ላይ የሚንጫቸው ሆኖ ነው የምናገኘው። ይሄ አንድ ነገር በጣም ይሄ ቅዠት ፈጥሯል ኦሮሞ ውስጥ። ለምን ሚዲያ ነው ሌሎች ሰዎች መናገር አይችሉም። ሌላ ሚዲያ የለንም፣ ተጨማሪ ጠንካራ ሚዲያ የለንም። ስለዚህ 7 ሰዎች እንደፈለጋቸው የኦሮሞ ህዝብ ታሪክ ለመቀየር የትግሉንም ታሪክ ለመቀየር እኛንን እየመራን ያለ ነው የሚለውን ነገር ለማስመሰል የሚደረግ ነገር ነው። ማናቸውም ግን እየመሩት እንዳለው ደግሞ በጣም ግልጽ ነው። ምክንያቱም አሁን ካለው በጣም ምክንያታዊ ከሆነ ራሽናል ከሆነ ነገር መሬት ላይ ህዝብን ማደራጀት የማይችል ሰው ህዝብን መምራት አይችልም። ምክንያቱም በቂ የሆነ ኢንፎርሜሽን ያስፈልጋል። በቂ የሆነ ኢንፎርሜሽን ደግሞ እንዲኖርህ መሬት ላይ ያለው እዛው ቦታ ያለ ሰው ያስፈልጋል ማለት ነው። እዛ ያለ ሰው ደግሞ የማያውቀውን ሰው ዝም ብሎ እንደዚሁ ኢንፎርሜሽንም ሊያስተላልፍለት አይችልም። ያም ቢሆን ኖሮ ደግሞ የኛ ሰዓትና ኢትዮጵያ ውስጥ ያለው ሰዓት ይለያያል። እንግዲህ ወያኔ ስተኛ እኛ መስራት ስተኛው እኛ መስራት ነው ያለው ነገር ማለት ነው። በተለያየ ክፍለ ዓለም ሆነ ራሱ ኢንፎርሜሽኑ ማግኘት አስቸጋሪ የሚያደርጉ ሁኔታዎች አሉ ማለት ነው። ምክንያቱም አንተ ስራ ሌላው የሚተኛ ከሆነ በዛን ጊዜ ኢንፎርሜሽን በየትኛውም መልኩ ማለት ነው በኒው ቴክኖሎጂ ቢሆን ሊደርስ የማይችሉ አደገኛ የሆኑ የተፈጥሯዊ እንትኖች አሉ ማለት ነው። አንተ እንቅፋት የሚሆንብህ therefore ይሄ ትግሉ ከውጭ ይመራል የሚለው ነገር አንደኛ ውሸት ነው። ሁለተኛ የሚዲያን ተልእኮ ወይ አንድን ሚዲያ ስራና ተቋም የሚዲያ ተቋም ስራና የፖለቲካ ድርጅትን ስራ ህዝባችን በጣም አወሳስቦ ሁለቱ የተለያዩ ነገሮች መሆናቸውን አላየሁም ማለት ነው። አይታችሁ እንደሆነ አብዛኛዎቹ የኦሮሞ አክቲቪስቶች እኛ የተደራጀን ሰዎች አይደለንም፣ የአንድን ድርጅት አባል አይደለንም ብሎ ነው የሚሉት። ይሄ ማለት እንግዲህ እነሱ የድርጅት አባል ካልሆኑ ሊመሩት የሚችሉት ድርጅትም የለም ማለት ነው። የተደራጀ ኃይል ነው መምራት የሚያስፈልገው። እነሱ የድርጅትም አባልም አይደሉም፣ የድርጅቶችም አመራርም አይደሉም። የሚንቀሳቀሰው ነገር ደግሞ በመሬት ላይ የሚንቀሳቀሰው ነገር ተደራጀ ኃይል። therefore ከንግግሩ ራሱ የምንረዳው ነገር ምንድነው? የሚዲያው ያለው የኦሮሞ አክቲቪስት የድርጅት መሪም አይደለም፣ የድርጅት አባልም አይደለም፣ ድርጅትም እየመራም አይደለም። በጣም ግልጽ በሆነ ቋንቋ እነሱም ራሳቸው እየተናገሩት አንድ። ሁለተኛ ደግሞ የሚዲያ አገልግሎት የፖለቲካ ድርጅትን ሪፕሌስ አድርግ የፖለቲካ ድርጅቶች የሚሰሩትን ስራ በግልጽ ሊያሳይ ይችላል። የፖለቲካ አክቲቪስቶችን ደግሞ ማለት የፖለቲካ ድርጅት መሪዎችን አቅርቦ አነጋግሮ በነሱ ላይ ስተታል የሚለውን ነገር ለማረም ሊሞክር ይችላል። ጠንካራ ናቸው ደግሞ የሚለውን ሊያበረታታ ይችላል። ነገር ግን የፖለቲካ መሪ ስላልሆነ የፖለቲካ ድርጅት ስላልሆነ ሚዲያ የትኛውም ሀገር አስተዳደር አይደለም። እዚህ ሀገር አሜሪካ ውስጥ በጣም ብዙ ሚዲያዎች አሉ። ነገር ግን የፖለቲካ ድርጅቶች የሚዲያ ድርጅቶች አይደለም። የሚዲያ ድርጅቶች የፖለቲካ ድርጅቶችን እና አመራሮችን ኃላፊነት እንዲሰማቸው
አካውንታቢሊቲ በሚሰሩት ነገር ተጠያቂነት እንዲኖር ያስደርጋሉ። ነገር ግን የሀገር አስተዳደር አይደሉም ወይም ደግሞ የፖለቲካ መሪዎች አይደሉም። ትልቁ ችግር በኦሮሞ ውስጥ አሁን ያለው የምናየው የፖለቲካ ድርጅትንና የፖለቲካ እሳቤንና የሚዲያን ተቋማትን አገልግሎት ለይቶ ያለማየት ችግር አለ ማለት ነው። እንደው አሁን በጣም እየዘቀጠ ያለው ምንድነው የሚዲያ ሰዎች የፖለቲካው ስትራቴጂስት ሆነው የፖለቲካ ድርጅቶችን ስትራቴጂ የሚነድፉ ለሚካሄደው ትግል በአገር ውስጥም እኛንን ከዛ አልፎ የሰልፍ ሄልፕ ኦርጋናይዜሽን ህዝብ እርስ በርሱ የሚረዳዳበትን እኛንን የምንመራው እዛ ድረስ ለሁሉ ደርሷል ማለት ነው። ዜርፎር አሁን ያሉ ተቋማት የሚዲያ ተቋም ራሱን በራሱ በአስተሳሰብ ደረጃ ማለት በስራ ደረጃ ባሆነ ሌሎች ድርጅቶችን ኮሚኒቲን እንደምተካ የፖለቲካ ድርጅትን እንደምተካ የህዝብ አገልግሎት ሰጪ ድርጅቶችን የእርስ በርስ መረዳጃ ማህበራትን እንደምተካ ተደርጎ ለሁሉም ነገር ሚዲያ የሆነ በዛ መልክ እየተቀረበ ያለው ኦሮሞ ውስጥ ዜርፎር ህዝባችን ከዚህ መንቃት አለበት። ኢምፖሲብል ሁሉም የራሱ የሆነ አገልግሎት ሰጪ አካል ነው እንጂ አንዱን ከአንዱ ከደበላለቅ ነው የማይቻሉ ነገሮችን እየሰራን እንደሆነ በጣም መረዳት ያስፈልጋል። በዚህ አይነት መልኩ የሚንቀሳቀስ ሌላ ማህበረሰብ የለም። አሜሪካ ውስጥ ወይም ፈረንጅ ሀገር ብዙዎቻችን ኖረናል። በዛ መልኩ ሚዲያ የፖለቲካ መሪ አይደለም። ሚዲያ የመረዳጃ ማህበራት መሪ አይደለም። ሚዲያ የኮሚኒቲ መሪ አይደለም። እነሱ የሚሰሯቸውን ነገሮች ግን ሊያጎለብቱ ወይም ደግሞ በኃላፊነት ሰው የሚሰሩ ሰዎች በኃላፊነት ስራቸውን እንዲወጡ ሊጎተጉት ክሪቲሳይዝ ሊያደርግ ይችላል። ሶ የተደበላለቀውና ችግር የፈጠረው ነገር ሚዲያን እንደ መሪ ድርጅት አድርጎ መማየቱ መሰለኝ። መልካም የተከበራችሁ እንግዶቼ እንግዲህ ባካችሁ አስተያየታችሁን አጠራ እንድታደርጉልኝ ፈልጋለሁ እንዳላስቆማችሁ በማለት ነው እስካሁን ድረስ እንትን ያልኩት። ዶክተር እንደው እንዲመልሱልኝ ፈልጋለሁኝ። በአሁኑ ወቅት በኦሮሚያ ክልል ውስጥ የኦሮሞ ነጻነት ግንባር እንቅስቃሴ እንደሚያደርግ እርምጃዎች እንደወሰደም የተለያየ ሚዲያዎች ይዘግባሉ። ከዚህ በፊት የኦሮሞ ህዝብ ኦነግ የለም ጠፍቷል አገር ቤት መግባት ነበረበት ብሎ ሲተች ነበር ሲያቀርብ ነበርም ጥያቄ። አሁን ደግሞ የኦሮሞ ነጻነት ግንባር ኦሮሚያ ውስጥ ገብቼ እርምጃ እየወሰድኩ ነው ሲል አንዳንዶቹ አይ ኦነግ እርምጃ መውሰዱ ትክክል አይደለም መተኮሱ ህዝብን ያስፈጃል እንደውም የኢኮኖሚ ማዕቀብ ቢደረግ የተሻለ ነው 5 ቦቴ ማጥፋት ወይም ማገድ ለውጥ ያመጣል ብለው የሚናገሩም አሉ። የኦሮሞ ህዝብ ምንድነው የሚፈልገው? ኦነግ ለምን አልገደለም ሲል ነበር። አሁን መልሶ ደግሞ ነው መግደል የለበትም መተኮስ የለበትም አልፎ ተርፎ ወታደሮችን እስከ መተቸትና እስከ አንዳንድ ነገሮች እስከ ማድረግ ድረስ ደርሷል። የኦሮሞ ህዝብ የሚመኘውንና የሚፈልገውን ጠንቅቆ አውቆታል ማለት ይቻላል። ወንድሜ ገነሞ አንድ የገለጸው ነገር አለ። ጀስት እሱ መጀመሪያ እንትን ወደ ልክ እየተያዘ ስለሆነ አንደኛ ምን ብሎታል? ቅዠት ብሎታል። ቅዠት ዲሉዥናል የሆነ ህዝብ ብዙ እንደ እምነት ነው ብዙ ነገር የሚወስደው። ምቀኝነት እንደ እምነት ሊሆን ይችላል። ጥቃቅን አይደንቲቲዎችን ማንነቶችን ከሀገር ማንነት ለምሳሌ ኦሮሞማ የመንደር ማንነት የሃይማኖት ማንነት እሱን ከኦሮሞ ማንነት አስቀድሞ ማየት ራሱ ዲሉዥን ነው እና አንድን ሰው ያካባቢ ነው የመጣው ብሎ ሶት ያዩ ናሽናል ፊገር እንዲሆን መመኘት። ለምሳሌ ጀዋርን አንስቶ ስሙ ከኔጋ ወይ ከኔ እምነት ጋር ማች ያደርጋል መሐመድ የሚል ስላለበት ወይ የሆነ ጀዋር ስላለበት ወይ ደግሞ ትውልድ ቦታው እኔ የተወለድኩበት ቦታ ስለሆነ መደገፍ አለብኝ ብሎ በጀስት በጭፍን በእምነት ተነስቶ መደገፍ አለ። ልክ እንደዛ ደግሞ ኦኤልኤፍ ውስጥ ተመሳሳይ ችግር ነበር ለረጅም ጊዜ። የአካባቢ ጉዳይ የመንደር ጉዳይ የአካባቢ ማንነቶች እኔ መብለጥ አለብኝ የኔ ኦፒኒየን ከሌላው ይበልጣል የሚሉ እምነት ነው። እንግዲህ ራሽናል ቲንኪንግ አይደለም ማሰብ አይደለም ኢሞሽን በኢሞሽን ዝም ብሎ መገንፈል እንጂ
በኮሌክቲቭ አድቫንቴጅ ለሁላችንም ጥቅም ሊያመጣ የሚችል ኦቨር ለሎንግ ተርም ለሁላችን ጥቅም ሊያመጣ የሚችል ምንድነው ብሎ ራሽናሊ እንደማሰብ ጥቃቅን ማንነቶችን ማስቀደም የራስን ቲቪትና እብሪት ማስቀደም እና ይሄ ምንድነው ፕሪንሲፕል ማጣት ነው ዩኒቨርሳል የሆነ ፕሪንሲፕል ማጣት ነው እንደ ኦሮሞ ይሄ ደግሞ ወዴት ነው የሚወስደን ለምሳሌ ወይለፍን ሁላችንም ስንተች ነበር ምክንያቱም ፕሪንሲፕል የሌላቸው በመንደር የሚያምኑ በቋሚ የሆነ ፕሪንሲፕል ሳይኖራቸው ዝም ብሎ ብቻ ለጥቅም ብሎ ያንን ድርጅት የተጠቁ በኋላ ደግሞ የነሱ መንገድ ስላልሆነላቸው ወጥተው ያንን ድርጅት ጥሩም ይስራ መጥፎ ይስራ የለም አይኖርም ብሎ እንዳይኖርም እስከ ማስገደል እስከ ማስጨረስ ያ ድርጅት የተቀመጠበትን የተሸሸገበትን ቦታ ሁሉ ጠቁሞ እስከ ማስገደል እስከ ማስረሸን ሰዎች እጅ እንዲሰጡ ለቲፒኤልኤፍ ኢንፎርም አድርጎ ያንን ድርጅት እስከ ማስገደል ደርሷል ለምሳሌ በቀደም ማነው አንድ የሆነ ሚዲያ አላቸው ኦዲኤፍ የራሱ ሚዲያ አለውና ፖለቲካል ኢንተርቪው ያደርግ ነበር ጀስት 4 ቀን በፊት ነው እንደዚህ ነው ኦኤልኤፍ ሀገር ቤት ገብቶ እንደዚህ አይነት እርምጃ ወስዷል ይባላል ይላል ጠያቂው እየፈራ እየተባ ፖለቲካው ደግሞ ምን ይላል አይ እንትና ቲፒኤልኤፍ ኦኤልኤፍን ተጠቅሞ ህዝብን ለመግደል እንጂ የሞተን ኦኤልኤፍ ከየት አምጥቶ ነው እነሱ ሲፈልጉ ከሞተ ከጉድጓድ አንስተው አለ ይላሉ ብሎ ሲናገር ነበር እኛም ሰውዬ እንግዲህ ኦሮሚያ is the subject the colonial subject of Ethiopia ብሎ ሲናገሩ የነበሩ ሰውዬ ናቸው እና ኦኤልኤፍን ወክለው መጥተው ሲናገሩ ቲፒኤልኤፍ ቀጭን እባብ ናት ኦሮሚያ ውስጥ ገብታ ግን ልክ እንደ ቀጭን እባብ የሆነ ተረት ነግሮት ትዝለኛል 1992 ሀገር ቤት ነበርኩ ቀጭን እባብ ጠርሙስ ውስጥ ገባች ያ ጠርሙሱ እንትን ውሃ ወተት ያለው ጠርሙስ ውስጥ ገብታ ወተቱን ስትጠጣ ወፈረችና መውጣት አቅቷት እዛው ውስጥ ሞተች ብሎ ቲፒኤልኤፍን ሲገልጽ የነበረ ሰውዬ ዛሬ የቲፒኤልኤፍ ጓደኛ ሆነው ተመልሶ እና ምን ማለት ነው ፕሪንሲፕል የሌላቸው ሰዎች ቅዠት ውስጥ ቅድም ገነሞ ያነሳው ቅዠት ውስጥ ይገባል ያ ቅዠት እንግዲህ ኦኤልኤፍ ለምን ተዋጋ የለም ሞቷል አልገባም እንዴት ይገባል ለምን ይተኩሳል እና እንደዚህ አይነት ቅዠቶችን ያቃዣቸዋል ስለዚህ ኦኤልኤፍ መኖሩ አይደለም አሁን ለነሱ ወሳኝ ምቀኝነቱ ያ ዲሉዥናል መሆኑ የነሱን ኢጎ የነሱን እልህ ማርካታቸው ያ ነው የሚታያቸው እንጂ የጠቅላላ የኦሮሞ ህዝብ ጥያቄ ምን ነበረ ለምንድን ነው ጀነራል ዋቆ ድሮ ጫካ ይገቡ ለምንድን ነው ጀነራል ጃራ ባገዳ ወይንም ሙልስ ነው እነዚህ በሙሉ ለምን ጫካ ገቡ ለምን ሞቱ ለምንድን ነው ማሞ መዘመር የተሰቀሉት ጀነራል ታደሰ ብሩ ለምን ተገደሉ ለምን ታሰሩ ለምን ግዞት ተላቁ ኃይለ ማርያም ገመዳ ለምን ሞተ ይሄንን አይጠይቁ ፕሪንሲፕል የላቸው ቲፒኤልኤፍ ከነሱ ተሽሎ 27 አመት ህዝቡን ሲገዛ የቆየው ለምንድነው ፕሪንሲፕል አላቸው ፕሪንሲፕሉ ምንድነው እኛንን መግዛት ያለብን እኛንን የበላይነት ያለ ያጼ ካሌብ ዘሮች ያጼ ወንድ ዘሮች ጀምጥነን የፍል ፕሪንሲፕል ተሰጥ ይሁን አይሁን ሌላ ጉዳይ ነው እነዚህ ግን ውሽዋሽዎች ቅድም ገነሞ እንዳለው በግርግር ተጠቅመው ልክ ኢዚ ዌይ በቀላሉ ወደ ስልጣን መምጫ አንዴ ከግንቦት 7 ጋር ይጋባሉ ጋብቻ ይፈራረማሉ አንዴ ይወጣሉ አንዴ የሆነ ነገር ይላሉ አንዴ ኢትዮጵያዊ ይሆናሉ አንዴ ፍትፍት የኛ አይደለችም ጭራሽ ብሎ ይክዳሉ እና ኦኤልኤፍ እኔ በበኩሌ ኦኤልኤፍስ ስተች የነበረበት ትልቁ እንትን ድርጅቱ በእንደዚህ አድርባዮች የፖለቲካ ሽርሙጥና በሚያበዙ ሰዎች መንቦናቱ ነበር ያ ደግሞ ለሁላችንም ውርደት ሆነ ሁላችንን ያዋረደ ዘመዶቻችንን ያስገደለ እስከዛሬም ኦርደቱ ያልወጣንበት ምክንያት አሁን ያ ድርጅት ራሱን አሻሽሎ ኦሮሚያ ኮሎኒያል ሰብጀክት ናት ብሎ ሲል እነዚህ ሰዎች ተረባርበው ያ ድርጅት መጥፋት አለበት ብሎ የሚጮሁበት አንዱ ምክንያት ራሳቸው ፕሪንሲፕል ስለሌላቸው አቋም ስለሌላቸው በየቀኑ ስለሚወሻክቱና ስለሚገለባበጡ ነው ልክ እንደ ቡና ቤት ሸርሙጣ ማለት እና አም ሶሪ ለቃሉና እነዚህ ሰዎች ፖለቲካ ውስጥ እስካሉ ድረስ ሰላም አይኖርም ወደፊት ተዋግተን
ምን ፈልገውን እንዳናገኝ የሚያጭበረብሩና የሚያምታቱ ሰዎች እነሱ ናቸው መልካም አቶ ጀማል እንግዲህ በተለይ እንደገና መጀመር አያይዘው እንዲመልሱልኝ ነው ይችላሉ በተለይ በሶሻል ሚዲያው ላይ አንድ ቪዲዮ ከተለቀቀ በኋላ በተለይ አገር ቤት ያሉት ኦሮሞዎች ደስታቸው መቋጠር አቅቷቸው ወደኛ የተለያየ ነገር ሲልኩ እንደነበረ እኛ ምስክር ነን ግን የኦሬኒ ጥያቄ የኦሮሞ ህዝብ እውነት የሚፈልገውን ያውቃል ካወቀ በወታደሩ ላይ ድንጋይ መወርወር በሶሻል ሚዲያ ላይ ዘመቻ መክፈት ለምን አስፈልገው ለዶክተር ካነሳውት ጋር ጥያቄው አንድ ላይ ያይዞ እንዲመልሱልኝ ፈልጌው ኦኬ በጣም ቆንጆ አይ ቲንክ ሪፕሬዘንቴሽን አሁን ያልከው የኦሮሞ ህዝብ ያልከው ጥያቄው የኦሮሞ ህዝብ ሳይሆን ግለሰቦች እንደዚህ የሚሉት ግለሰቦች ያውቃሉ የሚለው ነው የኦሮሞ ህዝብ በጣም ብዙ ነው በ50 ሚሊዮን የሚቆጠር ህዝብ ነው የህዝባችንን ድምጽ ህዝቡ ድምጽ ሰጥቶ አልሰማነውም ሰው የኦሮሞ ህዝብ ደግሞ ድምጽ የሚለካ ከሆነ አገር ቤት ወያኔን ሲያንቀጠቅጥ የምታየው ነው ማለት ነው የኦሮሞ በተለይ የህዝባችን ድምጽ መመልከት ከፈለግን ወጣቱ የሚያደርገውን ወያኔን ያርበደበውን ህዝቡን መመልከት ነው ያለብን እነዚህ በውጪ ያሉ በየጊዜው የምንሰፈሰፉ ሰዎች አይ ቲንክ የህዝባችንን ስሜት የሚወክሉ የሚፈልገውንም ደግሞ የሚወክሉ አይመስለኝም ለማንኛውም ወያኔዎችም አይታ እንደሆነ አንዳንድ ጊዜ በህዝብ ስም ይጠቀማሉ ልክ ህዝቡ የጊዜ አስቸኳይ ጊዜ አዋጅ እንዳስፈለገ ሰላም ስላጣን ባካችሁ ድረሱልን እንዳለ ነገር አስመስለው ሰው በዚህ እንደዚህ አይነት አጠቃቀም በኦሮሞ ህዝብ እንትንም በዚህ ስም መጠቀም በኦሮሞ ፖለቲከኞች ዘንድም ሊኖር ይችላል ግለሰቦችም ድርጅቶችም ሊጠቀሙ ይችላሉ ዘይፎ ህዝቡና እንደዚህ መልክ ቋንቋ የሚጠቀሙት ሰዎች ለይቶ መመልከት ያስፈልጋል ከድርጊታቸው በመነሳት ማለት ነው ለማንኛውም ቀደም ያላችሁ እዚህ ላይ አቶ ጀማል እንደ አሁን የገለጿት አገላለጽ መጨረሻው ላይ ምናልባት የኦሮምኛ የሚናገሩ የሌላ ብሔር ተወላጆች ናቸው ብለው ነው ነው ኦሮሞዎችም ሆነው በጣም በተለያየ መልኩ ሊገለጹ ይችላሉ እነሱን በቦታ ብናስቀምጣቸው ጥሩ ነው ቀደም ዶክተር እንዳሳ እንዳለው ለረጅም ጊዜ ሁላችንም በጣም ጥሩ ነገር የሚመኘው ኦሮሞ ሁሉ ሲናገር ነበር በኦሮሚያ ውስጥ የትጥቅ ትግል በደንብ እየተካሄደ አይደለም ዘርፎ ህዝባችን ንቀት የመጣው የኦሮሞ የመዋጋት አቅም ወይም ደግሞ የራስን የመከላከል አቅም በጣም ስላልተደራጀ ነው እና በመሬት ላይ የሚሰራ ነገር ደግሞ ብዙም ስለሌለ ነው የሚል ነበር ትልቁ ጭቅጭቅ የነበረው እና አሁን እንግዲህ እንዳልከው ምልክቶች ደግሞ ሲታዩ አይ ውሸት ነው የሚለው ነገር የሚመጣው ለምንድን ነው የሚለው ነገር ነው እንግዲህ ኦሮሞ በሁለት መልኩ እሱ የሚያደርገው ነገር ትልቅ ችግር ሊኖረው ነው ማለት ነው አንደኛ ራሱንም ካልተከላከለ እየተከላከለ አይደለም ተብሎ መሰደብ አለበት ማለት ነው ራሱንም ሲከላከል ደግሞ አይ ራሱንም የሚከላከለው ውሸት ነው እንጂ አልተከላከለም የሚለው ነገር ማለት ነው ይሄንን የሚያደርጉ ሰዎች ምን አይነት ናቸው የሚለው ነገር ነው ትልቁ መመልከት ያለብን እንደኔ ግምት ፕሮባብሊ ወደ 4 ክፍል ልንከፍላቸው እንችላለን ብዬ ገምታለሁ አንደኛ ቀደም ሩንዳሳ የወልፍንም ስም አንስቷል ነገሩን ጥያቄው ደግሞ ከወልፍ ጋር የተያያዘ ነው በወልፍ ውስጥ መሪ የነበሩ አባል የነበሩ ብዙ ሰዎች እንግዲህ ወደ 8-9 ቦታ ህዝብ ተከፋፍለው በየቦታው ተደራጅተዋል እና ይሄ ደግሞ እንትን አለው ኢምፕሊኬሽን አለው ሰው እንዲሁ ዝም ብሎ አይደለም የሚለያየው ግጭቶች ይኖራሉ ኩርፊያዎች ይኖራሉ አንዱን ደግሞ ለመቆጣጠር በሌላ የላኛው ላይ ፕሮፓጋንዳ ሊያካሂድ ይችላል ዘርፎር እስካሁንም ድረስ ፉክክሩ ያለ ይመስለኛል በ7 የሚሆኑ 3 የሚሆኑ 4 የሚሆኑ እንግዲህ ፉክክር ይኖራል ማለት ነው አንደኛው ቡድን ደግሞ አንድ ነገር ሲሰራ ሌላው ሪኮግኒሽን ላለመስጠት የለም ውሸት ነው ብሎ አንዱ በአንደኛው ላይ ፕሮፓጋንዳ ሊያስገድ ይችላል አንደኛው አይ ቲንክ ችግሩ የሚመጣው ከዚህ ዘንድ ይመስለኛል አንደኛው ሌላው ሪኮግኒሽን ላለመስጠት አንዱ የሚሰራውን ነገር መልካም ገጽታ እንዳይኖረው ስለሚፈልግ ራሱ ለመታወቅ ራሱን ሌላኛው እንዳይታወቅ ስለሚፈልግ አይ ቲንክ እርስ በርስ የመፎካከርም ነገር ስላለ እንደዚህ በዚህ
ሳይድ አንድ የሚመጣ ይመስለኛል አንደኛ በሁለተኛ ደረጃ ደግሞ ቅድም እንዳልኩት ሌሎች የኦሮሞ ድርጅቶች መኖራቸው እንዲካድ የሚፈልጉ አሉ ሌሎች መኖራቸው ተክዶ ኦፒዲኦ ብቻ አንደኛና የመጨረሻ ምርጫችን እንደሆነ ስለዚህ እሱ መደገፍ አለብን ብሎ የሚሉ በዚህ ደግሞ በስትራቴጂ ነጥፎ የሚንቀሳቀሱ ሰዎች አሉ ሌሎች ድርጅቶች የሉም ኦሮሞ ራሱን የመከላከል አቅም በተለይ በትጥቅ ራሱን የመከላከል አቅም ስላለው አንዱ ያለን ምርጫ ኦፒዲኦ ነው ብሎ የሚሉ therefore እነዚህ ሰዎች በማንኛውም መልኩ ኦሮሞ በትጥቅ የሚያደርገው ነገር ማጥላላት አለባቸው ኦሮሞ በሌላ ድርጅት መልክ የሚያደርገው ነገር ሁሉ ማጥላላት አለባቸው በሁለተኛ ደረጃ የሚመጣው እንግዲህ ከኦፒዲኦ ደጋፊዎች ነው ማለት ነው እንደዚህ አይነት ጭቅጭቅ ሊነሳ የሚችለው በሶስተኛ ደረጃ ደግሞ የኦሮሞን ትግል የሚወዱ በጣም ብዙ ሰዎች አሉ ላለፉት አመታት አኩርፎ ቤት ተቀመጡ ምክንያቱም የወለፍ አመራር ውጤታማ አልሆነም ስለዚህ አኩርፈናል ይሄ ድርጅት ካሁን በኋላ ምንም ነገር ሊያመጣ አይችልም ብለው ድርጅቱንም የሚወዱ ትግሉንም የሚወዱ በጣም የኦሮሞን ህዝብ የሚወዱ ነገር ግን ቅሬታ ስለተሰማቸው ደግሞ ቁጭ ያሉ ሰዎች አሉ እነዚህ ሰዎች እንግዲህ ጥርጣሬ በጭንቅላታቸው ውስጥ አለ ማለት ነው ጥርጣሬው ምንድነው ሊሆን አይችልም እስካሁን ድረስ ለምን ያላ ግን እኮ አቶ ጀማል እንደው የፈለገውን ያህል ጥርጣሬ ቢኖር የፈለገውን ያህል ቅያሜ ቢኖር ከጥርጣሬ ድርጅቱ ደካማ ቢሆን ውስጥ ገብቶ መቀየር አይቻልም በር ዘግቶ ከመቀመጥ ምክንያቱም የኦሮሞ ህዝብ ችግር የሚሰማቸው ከሆነ የኦሮሞ ህዝብ ሞት የሚያማቸው ከሆነ ከዚህ ድርጅት ጋር አብረው የመጡ ከሆነ ውጣውረዱን ያቁታል በደም የተገነባ ድርጅት እንደሆነ ያቁታል የፈለገውን ያህል ቅራኔ ቢኖር ውጤት አላመጣም ብሎ በር ዘግቶ አላየሁም አልሰማሁም ብሎ በር ዘግቶ መቀመጡ ምን ያህል እንደው ውጤት ያመጣል ይሄኛው ወዲኛው ይመጣልኝ ሶስተኛው ይሄ እንግዲህ ያቆረፈውና እንግዲህ ተስፋ የቆረጠው ይሄ ነገር አሁንም ብሎ የሚጠራጠር ክፍል አለ ማለት ነው እነዛኞቹም በተለይም ደግሞ ለኛው ሁለት ሌሎች የመጀመሪያዎቹ ቡድኖች በጣም ብዙ ድምጽ ስላላቸው የተደራጀ ኃይል ስለሆነ እነዚህ በግለሰብ ደረጃ ያሉትን ሊያጠራጥር ይችላል ማለት ነው በሶስተኛ ክፍል እንትን ያለው አራተኛው ደግሞ በጣም ያልነቁ ኦሮሞዎች አሉ እስካሁንም ድረስ ወዳጅና ጠላትን የማይለዩ ማለት ነው የፖለቲካ ንቃት ያላቸው በጣም ዝቅተኛ የሆነ ሰዎች እንደፈለጋቸው ሸብቦ ወዲያም ወደዚህ ሊጎትቷቸው የሚችል በፕሮፓጋንዳ በእነዚህ በሶስቱ በተለይም በሁለቱ ግሩፖች እየተጠቁ ስለዚህ አንድ ነገር ሲደረግ በኦሮሞ ውስጥ እውነት አይደለም ብሎ ሌሎች ሰዎች ያደረጉ ሲባል ብቻ እውነት የሚመስላቸው አማራ ያደረገ ትግሬ ያደረገ ፈረንጅ ያደረገ ሲባል እውነት የሚመስላቸው ሰዎች አሉ ሰው በእንደዚህ አራት እንትን ስትመለከተው በተለይ ሁለተኛ የኦፒዲኦ ጉዳይ ሌሎች ድርጅቶች በኦሮሞ መኖር የለበትም ብለው ስለሚያምኑ ድምጻቸውን ከፍ አድርገው ወሸት ነው ብሎ ፕሮፓጋንዳውን የሚነዙት እነሱ ናቸው ሌላኛው ደግሞ ፕሮባብሊ ወደፊት ሰላም ሊፈጠር እስከሚችል ድረስ የተከፋፈለው ቡድን እርስ በርሱ ሪኮግናይዝ ላለመደራረግ የሚያደርገው ይመስለኛል በኋላ ላይ ያልከው ደግሞ የሶስተኛው ክፍል በብስጭት ተስፋ በመቁረጥ ቤታቸው የተቀመጡ ላልከው አይ ቲንክ እኔም እንደ አንተው ተስፋ ቆርጦ መቀመጥ ለውጥ ሊያመጣ አይችልም ለውጥ ሊያመጡ የሚችሉ ሰዎች ቆርጦ የሚሰሩ ሰዎች ብቻ ናቸው ያ ግን እንደ የግለሰቡ ይለያያል አንዳንድ ሰው በጣም በትንሹ ይበሳጫል አንዳንዱ በተስፋ ይቆርጣል አንዳንዱ ደግሞ በጣም ፐርሲስተንት ነው ለረጅም ጊዜ የመቆየት ችሎታ አለው እንደ የግለሰቡ ስለሚለያይ አይ ቲንክ ሜቢ ተስፋ የሚሰጡ ነገሮች ሲወጡ እንደገናም ተመልሰው ወደ ትግሉ የሚቀላቀሉ ነው መስለኝ therefore ይሄ የሰው ራሱን የሰልፍ ኢሞሽን ኮንትሮል ማኔጅመንት ራሱ ባለቤቱን እንደምን ያህል መቆጣጠር የሚችል አይነት ሰው እንደሆነ ከዚህ ጋር የሚያያዝ ስለሆነ አይ ቲንክ እነሱን ብዙ እንትን ማለቱም ጥሩ አይመስለኝም ለማንኛውም የሰራ ሰው ብቻ ነው ለውጥ ሊያመጣ የሚችል በመሃል ላይ ትንሽ ኤግዛምፕል ልግባ ኦኬ እሺ አሳጥሩት ለምሳሌ እኔ ቅድም ፕሪንሲፕል ብያቸዋለሁ ፕሪንሲፕል ወሳኝ ነው የኤርትራ ነጻነት ግንባር አንድ ነገር የፈለጓት ነገር አንዲት ናት ኤርትራን ነጻ ማውጣት ወያኔ ሓርነት ትግራይም የትግራይን ህዝብ ከአማራ የበላይነት እንትን ማድረግ ነው ነጻ ማውጣት
በኋላ ነው ወደ አዲስ አበባ መጥተው ኢኮኖሚውን መቆጣጠር አስፈላጊ መሆኑን የተረዱት። ያንን ለማድረግ ግን ፕሪንሲፕ ከዛ ትንሽ ዝንፍ ያለን ሰው ይገላሉ ወይ ያባርራሉ ከሀገር። ፒሪየድ ሰራ አሸነፉ። እኛ ጋር ግን ፕሪንሲፕል የለም። ለምሳሌ አንድ ሰው ጀስት በስም ጠርቼ ሜቢ ስሙንም አልጠራም፣ ዶክተር ነው ፒኤችዲ ያለው ነው። የዛሬ 4-5 ዓመት የኦሮሞ ህዝብ ንቅናቄ እንደዚህ ጎልቶ ሳይታይ በፊት እየዞረ ከጀነራል ሳሞራ ጋር እንደዚህ ጎልፍ ተጫውቼ እንዲሆኜ ውስጥ ጠጥቼ ብሎ ያወራል። ከዛ በፊት ደግሞ ማነው ይሄ ቃጫን እኔ ነኝ ገንዘብ የሚሰጠው እኔ ደኩማለሁ ምንም ችግር የለም ብሎ ይል ነበር። በኋላ ደግሞ ቪዲዮ ተነሳ ሲባለው ቪዲዮ ደግሞ ከበሮ መደለቅ ጀመረ የዛሬ 6 ወር። አሁን ደግሞ የለፍ ገባ በመንዲ በኩል እንደዚህ ያደረገ ሲባል ደግሞ ሰሞኑን እንትን ሰውየው የሚጽፈው ፌስቡክ ላይ አለ። ምንድነው እንደዚህ የምታዩት? እንግዲህ ፒኤችዲ ያለው የሰውዬ በራሱ ፊልድ ስማርት ነው መቼም ዶክትሬት ዲግሪ ዝም ብሎ አልተሰጠው። የሆነ ሆኖ ግን ፕሪንሲፕል የለውም፣ ተላዋጭ ነው። ኦኤልኤፍ እንደዛ አይነት ቅዠታሞችን ይዞ ሲሄድ የነበረ ንጽህና የሌለው ወንዝ ነበር። ጋርቤጅ ጎትቶ ሲሄድ ነበረ። ያ ጋርቤጅ ነው ያንን ድርጅት እስከዛሬ እንዲቀናና ሌሎች በጥርጣሬ እንዲያዩት ያደረገው። ያንን መካድ አንችልም። የሆነ ሆኖ ግን ቅድም አሁን እናንተ የምትነጋገሩበት እንዴ ታዲያ ዳሮ ነው ታድ መቀሰሩ ምንድነው? ወይ ግቡና የዛ ድርጅት አጋሩ ናችሁ አንቀሳቅሱት፣ ወይ ደግሞ የራሳችሁን ድርጅት ፍጠሩና አክቲቭ ሆናችሁ ጠላት ላይ ዝመቱ። እኔን ተውኝ ሌላውን ተው ሲባል ሁለቱንም አያደርጉትም። ራሳቸው እንዳያደርጉት ችሎታውም እውቀቱም የላቸውም። ሌላው ሲያደርግ ኦነስቲ የላቸውም እና ያንን ይቃወሙታል። ስለዚህ አሁን መሀል ላይ ትራፕ የሆኑ በምቀኝነት ናላቸው የዞረ ግን በአቋራጭ ደግሞ ስልጣን ፍለጋ ሁሉ ጊዜ ኃይልና ስልጣን ያለበትን ሲያሸቱ ሲያነፈንፉ የሚውሉ ሰዎች ኦሮሞ ውስጥ በጣም ብዙ ነው እና እንደዚህ አይነት ቅራቅንቦች ፌስቡክ ላይ በነፃ ወጥተው ሲናገሩ ታያለ። እነዚህም በምታይበት ጊዜ ኦሮሞ ህዝብ ተናገረ እንዲህ አለ ብሎ ማለት ስህተት ነው። ይሄንን ብቻ ማለት ነው። መልካም የመጨረሻ ጥያቄ ነው ማለት ነው። በአንዳንድ ደቂቃ ነው የምሰጣችሁ። አቶ ጀማ የቄሮን ትግልን ወደ ሌላ ትግል ለመቀየር ከፋኖ ጋራ አንድ ላይ መርጅ ለማድረግ ወይም ጋብቻ ፈጥሮም በኦሮሚያ ውስጥ ወይም በመላው ኢትዮጵያ ውስጥ እንቅስቃሴ እንዲያደርግ ለማድረግ በተለይ በውጪ ያለው አንዳንድ ኦሮሞዎች እየሞከሩ ይገኛሉ። ቄሮ ምንድነው ዓላማው? ቄሮ መመስረት ለምን አስፈለገ? ማንስ መሰረተው? በጣም የቄሮ ዓላማ እንግዲህ ወጣቶቹ አገር ቤት ሲናገሩ ሁላችንም የምንሰማው ነገር ነው። ዳውን ወያኔ አባን ብያ ኦሮሞ ወጣ በግሬም በንተፈና ምን ኦሮሞ ሀከበጅም ወያኔ ከሀገራችን ይውጣ፣ የሀገሩ ባለቤት ኦሮሞ ነው፣ የኦሮሞ ህዝብ የራሱን መብት በራሱ ይቆናጸፍ፣ በራሱ ያስተዳድር፣ ነፃነቱን እንፈልጋለን። በጣም ባጭሩ ካስቀመጥ ነው ማለት ነው። ስለዚህ የኢኮኖሚ ጥቅም፣ የፖለቲካ ጥቅም፣ የባህል ጥቅም፣ የቋንቋ ጥቅም ሁሉን ነገር ኦሮሞ ራሱ በሚፈልገው መልኩ ራሱ ያድርግ ነው እና ሌላ የባዕድ አስተዳደር አንፈልግም ነው። ወያኔ አሁን የባዕድ አስተዳደርን ወክሎ በኦሮሚያ ላይ የተቀመጠ ስለሆነ ይህ የባዕድ አስተዳደር ይነሳ ነው በጣም ግልጽ በሆነ መልኩ። ይሄ የክልክሉ ነገር ያልከው ደግሞ እሱ የሚመጣው የተመኞች አሉ፣ በጣም የሚመኙ ሰዎች፣ በጣም ሞኝና ተላላ የኦሮሞን ህዝብ ትግል እኛ ከተወደድንበት በሌሎቹ ዳር ሄደን እንድንወደድበት ካደረግን ቀላልፈን ወይ ትግሩን እንጥለዋለን ወይም ደግሞ እኛ ስልጣን እናገኝበታለን ብሎ የሚመኙ በጣም ብዙ ሰዎች አሉ በግለሰብ ደረጃ። እነሱ ደግሞ እንዲወደዱ የሚያደርጉት ምንድነው? ከዚህ ከቄሮ ዓላማ በተቃራኒ የሌሎችን ፍላጎት እናሟላለን ብለው ራሳቸውን አድቨርታይዝ ማድረግ የሚፈልጉ ሰዎች ናቸው። የሌሎቹ ዓላማዎች እነማን ናቸው የሚባለው ደግሞ አሁን ለጊዜው የምንመለከተው አንዱን ብቻ ነው። ለጊዜው ከወያኔ በተቃራኒ እንቆማለን የሚሉ ነገር ግን ደግሞ at the same time ከኦሮሞ ህዝብ መብት በተቃራኒ የሚቆሙ ኃይሎች አሉ። በእነሱ ዘንድ ለመወደድ
ቄሮ ለኢትዮጵያ ነው የምታገለው ምክንያቱም ከኦሮሞ ራሱ በታሪኩ ለኢትዮጵያ የሞተ ኢትዮጵያንም የሰራ እሱ ስለሆነ ብለው የኦሮሞ ህዝብ ትግል ናሬቲቭ ከመጀመሪያ ኦሮሚያ በጉልበት ኮሎናይዝ መሆኑን መቀየር አለበት ብሎ የሚንቀሳቀሱ ከውጭም ከሀገር ቤት ከውጭ ሀገርም ተያይዘው አይ ኦሮሚያ የኢትዮጵያ አካል ነበረች ኦሮሞም የኢትዮጵያ ህዝብ ነው therefore ኦኤልኤፍ እና ሌሎች እሱን የመሳሰሉ ድርጅቶች ስለ ኦሮሞ ህዝብ ነጻነት ያወሩ እንጂ ኦሮሞ ቅኝ አልተገዛም ብሎ የሚያወሩ ሰዎች ብዙ አሉ እነሱ ፍላጎታቸው ምንድነው የትኛው በዚህ መልኩ ከሄድን ቶሎ ወደ ስልጣን እንመጣለን ሌሎች ስለወደዱን ደግሞ ገንዘብ ሊያፈሱልን ይችላሉ አቅም ሊኖረን ይችላል ከወያኔም ጋር ታርቀን የነሱን ፕሮፓጋንዳ አይታችሁ እንደሆነ ከሁሉም ኃይሎች ጋር ነው የምታረቁ ዋናው ዓላማቸው ምንድነው ከሁሉም ጋር ታርቆ ስልጣን መያዝ የህዝብ ነጻነት ጉዳያቸው አይደለም ማለት ነው therefore ፋኖም የነሱ አንድ መታገያ አካል ነው ቄሮም የነሱ መታገያ አካል ነው በአጋጣሚ ቄሮን የተቆጣጠሩት እነሱ አይደሉም እንጫጩኝ so therefore I think መደምደማው በጣም ቀላል ነው እነሱ ስለ ቄሮም ስለ ኦሮሞ ህዝብ ትግልም የትኛውንም ነገር መናገር አያውቁም ምክንያቱም ህልማቸው ቅዠታቸው እንደምንም ስልጣን ላይ ከመልመጣ ከሚችለው ኃይል ጋር ሁሉ ማምጣትን ሞክር የሚል ነው እንትን ያለው so የነሱን ጫጫ መስማቱ I think ማስማት ይሰማን እንትን መበርገጉ ጥሩ አይመስልም ዋናው ነገር የሚያስፈልገው ምንድነው አገር ቤት ውስጥ ያለው ትግል በራሱ መሪዎች እየተካሄደ ነው መመሪያዎቹ ደግሞ ለ3 እና ለ4 አመታት ምንም ሳያቋርጥ አንድ ቀንም ሳያቋርጥ ስትራቴጂካዊ በሆነ መልክ ህዝባችንን አደራጅቶ ከዳር እስከ ዳር አንቀሳቅሰው ወያኔን አርበድብደውታል እንደዚህ ደግሞ አድቨርታይዝ ሊያደርጉልን የሞከሩት ኦፒዲዎች ከወያኔ ቁጥጥር እንዳልወጣ ሊወጣም የማይችል ወያኔ ያሳደጋቸው ጉችሎች መሆናቸውን ይሄ ወያኔ አሁንም ደግሞ እንደፈለግድ ካላካናችሁ ትታሰራላችሁ ብሎ እያሰራቸው ነው ሰው ነፃ አካል ወጣው አካል ነፃነትን የሚመኝ ሰው እንዳለለም እንዲያውቁ በሶስተኛ ደረጃ ይሄ በአናሊሲስ ደረጃ እነሱ ሲያወሯቸው የነበሩት ነገሮች ሁሉ አልቆለታል ሞቷል ምንም ነገር አናሊሲሱ ውሸት አናሊሲሱ ምኞት የግልን ምኞት የህዝብ ምኞት ለማስመሰል ሲያደርጉ የነበሩ በእውነት ላይ ያልተመረኮዘ ከእውነት ጋር ያልተያያዘ መሆኑ ታይቷል የቄሮና የፋኖን ትግል አቀላቅለን ኢትዮጵያን እናድናለን ብሎ ራሳቸውን አድቨርታይዝ ሊያደርጉ የሚሞክሩ ግለሰቦች ካልሆነ በስተቀር የኦሮሞ ህዝብ ትግልም I think ከፋኖ ትግል ጋር ምን ያህል እንደሚያያዝ የፋኖ ለኔ ግልጽ አይደለም ታገሉም ያየሁት ነገር የለም በወረቀት ደረጃ ከሰዎች በኢንተርኔት ስለጥፉ ነው ማየው እንጂ እንቅስቃሴውን አላየውም ማለት ነው እንቅስቃሴው በግልጽ የሚታየው ኦሮሚያ ውስጥ ነው አሁን ደግሞ አዋጁም የወጣው ለኦሮሚያ ነው የኦሮሞ ህዝብ እንዲሁ የትግሉን ቀመተን ስልጣን ላይ እንቀመጣለን ብሎ የሚመኙ ሰዎች ናቸው የሚያራምዱት ይሄንን I think ህዝባችን ደግሞ ይሄንን በንቃት በተለይም ወጣቱ በንቃት የሚያደርገውን ትግል የመጨረሻ ባለቤት ህዝባችንና ታጋዩ ኃይል እንዲሆን በንቃት መጠበቁ ቆንጆ ነው ብዬ ነው የምገምተው እንግዲህ አንድ ደቂቃ ብዬ እንደ አባዱላ ገመዳ እንግዲህ ቁጥር አሳስቻለሁ መሰለኝ አንድ ደቂቃ አልፏል ዶክተር እንግዲህ የዚህ የቄሮ ጉዳይ ብዙ ጊዜ የሚነሳው በተለይ የአንድነት ኃይሎች ጋር ቄሮ ይዟቸው የሚንቀሳቀሳቸው ሰንደቅ ዓላማ የኦሮሞ ነጻነት ግንባር ነው የኢትዮጵያ ባንዲራ ይዘው መንቀሳቀስ አይፈልጉም ስለዚህ እነዚህ ገንጣዮች ናቸው ይላሉ በሌላ በኩል ደግሞ ቄሮና ፋኖ ሀገርን አደን ጥሪ ወይም የዘመኑ ታጋዮች ፋኖዎች እንደሆኑ ይገለጻል በተለይ አንዳንድ የኦሮሞ ፖለቲከኞች በውጪ ያሉት ሁለቱን አንድ ላይ አጋብተው በኢትዮጵያ ውስጥ ያለውን የስርዓት ለውጥ ለማምጣት መሞከር አለብን ይላሉ እንደው እውነት እንደው ይቻላል ሁለቱ ነገሮች ውሃና ዘይት አይሆኑም ምንም አይነት ኃይል ይሁን የአማርኛ ተናጋሪዎች ግሩፕ ወይንም ምኞት ወይንም ሌላም አሜሪካም ይሁን ቪየትናም እኛ ረድቶን የወያኔን ጭቆና ከላችን ላይ ቢነሳ ደስታውን አንችለው ግድያው ያንሳል ዝርፊያው ያንሳል የመከራስና የስቃይ ዘመን ይቀንሳል ችግር የለንም በሚሰጠን እርዳታ ትብብር ደስታውን አንችለው ችግሩ 27
አመት ሙሉ ወያኔ ስልጣን ላይ እንዲቆይ ያደረገው ራሱ የወያኔ ጠመንጃ ብቻ አይደለም፣ የወያኔ ስለላ ብቻ አይደለም። ኦፒዲዮን ጨምሮ ትልቅ ነፍስ የዘራባቸው የነዚህ አማርኛ ተናጋሪዎች ምቀኝነትና ሐሰተኝነት በሽታ አእምሯቸውን የበላው ነቀርሳ ነው። ምንድነው? የኦሮሞን ችግር በመደበቅ የኦሮሞን ጥያቄ በመደበቅ በማንኳሰስ በላዩ ላይ ፕሮቴስት በማድረግ በተለያየ ግንባር እንደ ካንሰር እየበሉት ልክ እንደ ድሯቸው የኦሮሞን ኬዝ ቀብሮ ለማኖር የሚፈልጉ የአእምሮ በሽተኞች ናቸው። እነዚህ የአእምሮ በሽተኞች ዛሬ ቄሮይ ምንድነው ፋኖ ይበሉ፣ ደብዳቤ ይጻፉ፣ ውቤር አማርኛ በግዕዝ ይጻፍ ይበሉ። እነዚህ አማርኛ ተናጋሪዎች ብርሃኑ ሆነ ላሬቦ፣ ፍቅሬ ቶለሳ ሆነ ፕሮፌሰር ቅንጅት አላማቸው ምንድነው? በተቻለ መጠን የኦሮሞን ጥያቄ ለአመን ነው በታት ነው በልተው ስሩን በልተው እንደድሮ በልተውት እንደሌለ ለማድረግና ኢትዮጵያ የሚለውን ግዑዝ ነገር በጭንቅላታቸው የሰሩትን ጭንቅላታቸው የሳሉትን የሆነ ግዑዝ ነገር ለማቆየት ችግሩ ሲስተም መሆኑን አላወቁም። ኢትዮጵያ ማለት ሲስተም ነው። ሲስተም ማለት ደግሞ እኛ ሪኮግናይዝ የማያደርጉ ኦሮሞን የማይጨምር ሲስተም ነው መናድ አለበት እያልን ያለ ነው። ሲስተም ስንል ለምሳሌ አንተ ኢዮብ ወይንም ገነሞ እስቲ አሁን ሴልፎናችሁን አውጡና ኮል ሩንዳሳ በሉት። አሮን አንደርስታንድ ነው የምትለው ሲስተሙ የተሰራችው ሲስተም። ምክንያቱም አንደኛ አክሰንታችሁን አንደርስታንድ አታደርግም፣ ሁለተኛ ሩንዳሳ የሚለውን ስም አንደርስታንድ አታደርግም። ዴቪድን ወይንም ጆሴፍን ወይንም ጆሴፊን ያንን አንደርስታንድ ያደርጋል። ሲስተም ነው። ያ ሲስተም የተሰራው ለነጭ አክሰንት ነው። በአሜሪካኖች ዲዛይን ተደርጎ ለአሜሪካኖች የተሰራ ሲስተም ስለሆነ ስሪ ኮል ሩንዳሳ ብትል አትረዳህም ቋንቋን። ኢንፋክት እኔ ገነሞ ጫምሳ ብዬ ገነሞ ቃምሳ ብላ ነው የምታነበው ስሪ። ምክንያቱም የተለየች ሲስተም ናት። በእኛ ቋንቋ ለእኛ ቋንቋ በእኛ ቁብ ያልተሰራች ኢትዮጵያ የሚባለው ሲስተም ነው የተሰራው በተለየ ለአማርኛ አቀንቃኞች፣ ለአፄ ቴዎድሮስ ለአፄ ዮሐንስ ታሪክ አቀንቃኞች፣ ለምኒልክ ለነፍሰ ገዳዩ ዘፈን ዘፋኞች፣ በዛ ላይ ደግሞ ጭንቅላታቸው በእንትን ተሸብቦ እንትን ውስጥ ያሉ ዲሉዥን ውስጥ ህልም ውስጥ ያሉ እንደ ፍቅሬ ቶለሳ እንደ ላሬቦ አይነት አማርኛ ተናጋሪዎች ግን ኢትዮጵያ የሚባለው ነገር ግዙ የሆነ ግዑዝ እንደሆነ አድርጎ የሚያልሙ ህልመኞች ቄሮ ይበሉ ምንድነው ይሄ አሁን ስሙ ምንድን ያላችሁ ፋኖ ይበሉ ምን ይበሉ ዞሮ በተለያየ ግንባር ያንን ለማመንመን አንድ ስትራቴጂ ነው የሚጠቀሙት እስካሁን ድረስ። እኔ የምመኘው ምንድነው እነዚህ ሰዎች የኦሮሞ ቋንቋ የኔ ነው፣ የኦሮሞ ችግር የኔ ነው፣ ተባኛ የኦሮሞ የኔ ሞት ቋንቋዬ ነው፣ ብርቅዬ ቋንቋ ባህሉ፣ እሬቻው፣ ዘፈኑ ሸጎዬው ምኑ ሁሉ የኔ ነው ብሉ ኖሮ እስካሁን ድረስ ወያኔም አይቆይም፣ እኛም አንጨቃጨቅም፣ ወታደርም ሄዶ መዋጋትም አያስፈልገንም ነበረ። ስለዚህ እነዚህ ሰዎች ነቀርሳቸው አእምሯቸው ውስጥ እስካለ ድረስ እነዚህ ሰዎች አያያዛቸው እስካለ ድረስ የፈለገ ነገር ቢቃዡ አሁን ያለውን ሲቹዌሽን አይለውጡም። ግን በጣም የሚያስደስታችሁ ምን እንደሆነ ታውቃላችሁ? የኦሮሞን ጀግንነት ዱሩ መስሎን እያወደሱ የውሸት እያሞካሹ ለነሱ ሲሞት የነበረ ህዝብ ዛሬ ለራሱ መሞት ጀምሯል። ዛሬ ለራሱ መዋጋት ጀምሯል። ያ ወደ ኋላ ካሁን በኋላ አይመለስም። እነዚህም ሰዎች አማርኛ ተናጋሪዎችም ያችን ስትራቴጂያቸውን አይለውጡም። ምክንያቱም ይቃሻሉ። ፍርሃት አስሬ ከእንቅልፍ የሚቀሰቅሳቸው ኦሮሞ ነው፣ ይፈሩታል። ስለዚህ ጎል ለማግባት የሚመክሩት በድሮ እንትን ነው የሚጫወቱ በድሮ መለያቸው እና እሱ ያከተመለት ስለሆነ የፈለገ ዝባዝንኬ ቋንቋ ቢዘፍኑብን ከአሁን በኋላ ወደ ኋላ አንልም፣ እናሸንፋለን ማለት ፈልጋለሁ። ዶክተር ሩንዳሳ ሸቴ፣ አቶ ጀማል ኢብራሂም ከሰይፈ ነበልባል ራዲዮ ጋራ ስለነበረን ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። በሌላ ጊዜ በድጋሚ እንዳስፈላጊነቱ ደግመን እናቀርባቸዋለን። ለዛሬው እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም እናመሰግናለን። ነጋት ፈያተ
بايه غلطومي يوب الفادو يروك كنيتين وجنادو كيتي غلطومي افان بيغنا كان اني اوفيس تجودتم غلطوم داف በጣም አመሰግናለሁኝ መልካም ገለቶማ አመሰግናለሁኝ ተወዳጁ ድምጻዊ ጫላ ቡልቱም አየር ላይ አለ ilman balcha safo ilman garasudu waliso rafudina arasa furade jimmagera lolu oti shanangi be onne to sibida jetti jolle shana firisa bawaga ota chali shole ropa boredena gara ilutraga yagantu dis mal fokori biya pasati duwa ya afuftu mal fakori kajalle ambo jirako abdi muratte kaate jarri gedu sene basi gargar damaki sane kidina alaga kolfa namache de kanyata me mana hidati kafae afe angar oromo bukisu biya isara ejilbe fana manugera ya afuftu mal fakori biya pasati duwa biya jote tullo biya oli kadingili nakamte biya gola biya kusal mamora shambu jarte forro otu goti chigimbi ero mandikesa hanga dalewa ambo ko ambalafa akamin sirra afa danga kamachisa ero yongale jagama badane ergadarara kafani ina farkalane gota zagaboje abodi kapsa kama bobutu jarra fa
gabromsa biyya keessa goota tufal bunimne kerroon galeen cimne wadaay biyya goota gantuu fi yartuu kan goggoota gantuu ajjeesuudhaan gumaa baafne kerroo afanii fuura gataane gantuu ajjeesuudhaan gumaa baafne kerroo afanii fuura goota toromootu horee falmatu maleen teenye nyaaramu galeenta oromiyaa dachee goota gantuu fi yartuu kan goggoota oma qabsoomnaa takkaan teenye akka gabromsaan biyya keenyatti yaa afuuftuu maal fokkorrii biyya baasaatiif du'a korre yaa afuuftuu maal fokkorrii oromiyaa bahaa lola korre የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አድርሰን የቀራን የሰንበት ዜማ ይሆናል እስካሁን ድረስ ስናስተናግዳችሁ የነበረው እኔ በመስተንግዶ ዮባይሳ ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበር እስከ ሳምንት መልካም ሳምንት ተወዳጇ ድምጻዊ ነኢማ አብዱራህማን አዲስ ዜማ ለቃለች ዜማዋ ያው ያየራል እስከ ሳምንት መልካም ሳምንት ቸሮር ያሰማ ደህና ሁኑ